ሰላም እንዴት ናችሁ? ዛሬ የምናየው ምን ይሆናል ማለት ነው ማቴማቲክስ የ2018 ፈርስት ራውንድ ኢንትራንስ ጥያቄ መልሶቻቸውን ከዲቴል ኤክስፕላኔሽን ጋር ነው የምናየው ማለት ነው። ዚስ ኢዝ እንግዲህ አክቹአሊ ፓርት 2 ነው የሚሆነው ማለት ነው። ፓርት 1ን ያላያችሁ ልጆች ካላችሁ ኦልሬዲ ለቀናል ማለት ነው ፓርት 1ን። ስለዚህ ቻናሉ ውስጥ ገብታችሁ እዛ ላይ ማግኘት ትችላላችሁ ፓርት 1ን ማለት ነው። እንግዲህ ከአንደኛው እስከ 30 ድረስ ያሉትን ጥያቄዎች ማለት ነው። አሁን ደግሞ ከ30 ጀምረን እስከ መጨረሻ ያሉትን ጥያቄዎች የምናይ ነው የሚሆነው ማለት ነው። እሺ 31ኛው ጥያቄያችን ምንድነው የሚለን ማለት ነው ሌት ኤፍ ኦፍ ኤክስ እንግዲህ ይሄኛው ፋንክሽን ተሰጥቶናል። እንደዚሁም ጂ ኦፍ ኤክስ ደግሞ ይሄኛው ፋንክሽን ተሰጥቶናል። what the derivative of f plus g of x ነው የሚለን ማለት ነው። ሶ ይሄኛው ሲምፕል የሆነ ነገር ነው። መጀመሪያ መፈለግ ያለብን ድምራቸው ነው ማለት ነው። g of x እና f of x ን እንደምራለን ማለት ነው። ስለዚህ f of x ሲደመር ምን እንላለን? g of x እንላለን ማለት ነው። ከዛ ፓወራቸው አንድ አይነት የሆኑትን እንደምራለን፣ ያልሆኑትን ደግሞ እንደዛው እናስቀምጣለን። ለምሳሌ እዚህ ጋር x ኪዩብ አለ፣ እዚህ ጋርም x ኪዩብ አለ። እዚህ ጋር ኮኤፊሺየንቱ 1 ነው፣ እዚህ ጋር ደግሞ 3 ነው። ስለዚህ በምንደምርበት ጊዜ ምን ይሆንልናል ማለት ነው 1 + 3 4 ይሆንልናል። ከዛን ወዲህ ደግሞ እንትኗን ደግሞ የኤክስ ኪዩብ የምትለዋን ደግሞ አንዷን እንወስዳለን ማለት ነው። ሶ 4x ኪዩብ ይሆንልናል። 4x እዚህኛዋ ጋር ደግሞ በኤክስ ደረጃ የለም። ሶ እዚህ ጋር ያለችው ማነች? ኤክስ ስኩዌር ነች። ሶ ኤክስ ስኩዌርን እንዳለችው እንወስዳለን። ከዛም በኋላ ቀጥሎ ደግሞ በኦርደር ስናስቀምጣቸው ማለት ነው 4xን እንወስዳታለን ማለት ነው። ሶ ድምራቸው ምን ይሆንልናል? ይሄንን ይሆንልናል። የዚህን ምንድነው የምንፈልገው ማለት ነው? ዴሪቬቲቭ ነው የምንፈልገው ማለት ነው። ፋንክሽናችን እንግዲህ እንደዚህ ነው የሚሆንልን ኤክስ ስኩዌር ፕላስ 4x ነው የሚሆንልን። የዚህን ዴሪቬቲቭን በጣም ቀላል የሆነ ዴሪቬቲቭ ነው። ሶ ይሄን ምንድነው የምናደርገው ማለት ነው 3 በ4 እናባዛታለን። ሶ 12 ይመጣልናል ማለት ነው። x the power of ስንት 3 - 1 that's 2 ማለት ነው። ተዛስ ማይነስ 2 ወደ ኋላ ትመጣለች 2x እዚህ ጋር 2 - 1 ይሆንልናል። 2 - 1 ደግሞ 1 ነው። x the power of 1 ማለት አላልንም ይታወቃል። ፕላስ ይሄኛው ደግሞ ሊነር ነው ማለት ነው። እንግዲህ የማንን እንወስዳታለን? እቺ ደግሞ ኮኤፊሺየንቷን ብቻ እንወስዳለን። ሶ this will be the derivative of this function ማለት ነው። ስለዚህ ይሄኛው የት ላይ ነው ያለው ማለት ነው? a ላይ ተቀምጦልናል ማለት ነው። 32ኛው ጥያቄያችን ደግሞ ምን ይለናል ማለት ነው? let a is equals to እንግዲህ ማለት ነው x is an element of real number such that x cube minus x is equals to 0 ብሎናል። so this will be እንግዲህ ይሄኛውን እንትን ስናደርገው የኤን ኤሌመንት እናገኛለን። ከዛን ወዲህ b ደግሞ b is equals to x is an element of integer such that -1 is less than or equal to x is less than 3 x ምንድነች ብሎናል? an element of integer ነች ብሎናል። ከዛን what the relative complement of b with respect to a ነው የሚለን። I hope ይሄኛውን ታውታላችሁ እያለን ያለው what the relative complement of b with respect to a ካለን a እቺን የተጠየቅ ነው ማለት ነው። እቺ ማለት ምን ማለት ነች? relative complement of b with respect to a ነች ማለት ነው። that means እንግዲህ ኤሌመንቶቹ የምንፈልገው ይሄን የተጠየቅ ነው የሁለቱን የa እና የbን ኤሌመንት እንፈልግና ዋንስ ካገኘን በኋላ a ውስጥ ያሉ ነገር ግን b ውስጥ ያሌሉትን ነው የምንፈልገው ማለት ነው። this means a relative complement of b with respect to a እንግዲህ ሪፕሬዘንት እናደርገው በዚህ ነው። ይህ ማለት ደግሞ ምን ማለት ነው? ኤሌመንቶቹ a ውስጥ ያሉት ኤሌመንት ነገር ግን b ውስጥ ያሌሉ ኤሌመንቶች ናቸው። ስለዚህ a እና b መፈለግ አለብን። a ምንድነው የሚለን x is an element of real number almost ምንም restriction የለውም። ስለዚህ we will find the value of x here ማለት ነው። in order to find the elements of a just we compute this one ማለት ነው። so ቺኛዋን የxን ቫልዩ ለመፈለግ x የጋራ ብናወጣ ምን ይሆንልናል? x square minus 1 is equals to 0 ይመጣል። ያው ብናባዛው መልሶ ይሄንን ነው የሚሰጠን። ከዛን ወዲህ x አለች ኢንቱ እናደርግና ይሄኛው ደግሞ ምን ይሆንልናል ማለት ነው? x minus 1 times x plus 1 ይሆንልናል ማለት ነው። x plus 1 ይሆንልናል is equals to 0። ስለዚህ ይሄን 0 የሚያደርጉ የx ቫልዩዎች ስንት ናቸው ማለት ነው? 0 ቫልዩ 0 ብንተካ 0 ያደርገዋል፣ 1ን ብንተካ 0 ያደርገዋል፣ እንደገና -1ን ብንተካ 0 ያደርገዋል። ስለዚህ ኤሌመንት ኦፍ a ምን ይሆኑልናል ማለት ነው? ኤሌመንት ኦፍ a -1 0 እና 1 ይሆኑልናል ማለት ነው። ኤሌመንት ኦፍ a አገኘን። ያው እዚህ ጋር ምንም ሪስትሪክሽን የለም። x is an element of real number ነው ያለው። የb ኤሌመንት ደግሞ ለማግኘት ምንድነው የምናደርገው? x
ኤክስ ኢዝ እንግዲህ ግሬተር ዛን ኦር ኢኳል ቱ -1 ስለዚህ -1 ኢዝ ሌስ ዛን ኦር ኢኳል ቱ ኤክስ ታለን ኤክስ ደግሞ ኢንቲጀር ስለሆነች እዚህ ጋር እኩል ስለሆነች እኩል -1 ኢኳል ቱ ኦር ሌስ ዛን ኦር ኢኳል ቱ ነው አያልነው። ስለዚህ -1ንም እንወስዳለን። -1 ምን ስለሆነች ኢንቲጀር ስለሆነች ማለት ነው። -1 እንወስዳለን እስከ ስንት ድረስ? እስከ 3 3ን ግን አያካተተም። የኤክስ ቫልዩ እንደገና ምን መሆን አለበት? ኢንቲጀር መሆን አለበት። ስለዚህ -1 0 1 እና 2 ይሆናል ማለት ነው። 3 ይሆናል አይሆንም፣ ምክንያቱም ኤክስ መስት ቢ ሌስ ዛን 3 ነው ያለን። እንደው እቺ ምልክት ብትኖር ሌስ ዛን ኦር ኢኳል ቱ ብትኖር 3 ትኖር ነበር፣ ልክ -1 እንዳካተት ነው። አሁን ግን ሌስ ዛን ብቻ ስለሆነ 3ን አንወስዳትም ማለት ነው። ሶ የቢ ኤሌመንት ይሄ ይሆናል። then relative complement of b with respect to a ማለት ይሄ ነው ተባብለናል ማለት ነው። ይሄ ማለት ደግሞ ምን ማለት ነው? ኤ ውስጥ ያሉ ኤሌመንቶች ነገር ግን ቢ ውስጥ ያሌሉ። ኤ ውስጥ ማን አለ? -1 0 እና 1 አለ። ስለዚህ እዚህ ውስጥ ያሉ ኤሌመንቶች ነገር ግን እዚህ ውስጥ ያሉ ኤሌመንቶች ነገር ግን ቢ ውስጥ ያሌሉ ኤሌመንቶችን ነው የምንፈልገው። እዚህ ጋር አክቹአሊ -1 0 1 አለ፣ እዚህ ጋር -1 0 1 አለ ማለት ነው። ሶ ሪላቲቭ ኮምፕሊመንት ኦፍ the relative complement of b with respect to a ምን ይሆንልናል ማለት ነው? ኤምፕቲ ሴት ይሆንልናል ማለት ነው። ምክንያቱም እንዳለ የኤ ኤሌመንቶች ቢ ውስጥ አሉ ማለት ነው። ቢ ውስጥ አሉ። ሶ the correct answer should be c ይሆንልናል። ለምሳሌ ደግሞ እንደዚህ ቢጠይቀንስ what the relative complement of a with respect to b ታለን ደግሞ ይሄኛው ደግሞ ዲኖት ስናደርገው እንዴት ነው ማለት ነው? እንደዚህ ነው ማለት ነው። እሺ ኮንፊውዝ እንዳያደርጋችሁ። ይህ ማለት ደግሞ ምን ማለት ነው? ቢ ውስጥ የሚገኙ ኤሌመንቶች ነገር ግን ኤ ውስጥ የማይገኙ። ሶ ቢ ውስጥ እነኚህ ይገኛሉ፣ ኤ ውስጥ ደግሞ የማይገኝ ኤሌመንት ቢ ውስጥ ተገኝቶ ማለት ነው 2 ነው ማለት ነው። ሶ 2 ይሆንልናል ማለት ነው። ይሄ ምን ቢጠይቀን ነበረ? what the relative complement of a with respect to b ቢለን ነው መልሳችን ይሄ የሚሆነው። ነገር ግን አሁን b with respect to a ነው ያለ። ሶ ኤምቢቲ ሴት ነው የሚሆነው። ሶ the correct answer should be c ይሆናል ማለት ነው። እቺንም ነገር ግን እዋት ማለት ነው። 33ኛው ጥያቄያችን ደግሞ given the set b እንግዲህ የb ኤሌመንቶች ማንና 0 እና ይሄ ነው። ባይ ዘ ዌይ ይሄንን አንነጥለውም። እሺ እንደ አንድ ኤሌመንት ኦፍ b ነው የምንወስደው 0 እና -2 0 ማለት ነው። then what the power set of b ነው። what the power set of b ነው የተጠየቅነው። እንግዲህ power set of b ማለት ወይም the power set of a set okay the power set of set b ምን ይሆንልናል ማለት ነው? the set of all subset that means የb ኦል የሴት ቢ ኦል ሰብሴቱ ፓወር ሴት ይሆንልናል ማለት ነው። ፓወር ሴት ይሆንልናል። ስለዚህ እንግዲህ ፓወር ሴቱን እንዴት ነው የምናገኘው? ወይ አይ ሚን ያ ፓወር ሴቱን ሴት ዊዝ ኤሌመንት 2 ስንት ሰብሴት አለው ማለት ነው? ቱ ዘ ፓወር ኦፍ ስኬር ኢዝ 4 ሰብሴት አለው ማለት ነው። የመጀመሪያው የሚሆነው ማን ነው? ኤምቢቲ ሴት ነው። ኤምቢቲ ሴት ኢዝ ሁልጊዜ ሰብሴት ኦፍ ኤኒ ሴት ተባብለናል። ያንዱ ኤምቢቲ ሴት ይሆንልናል። ሁለተኛው ደግሞ 0 ትሆንልናለች። 0 ራሱ የዚህ የሴት ቢ ምንድነች ማለት ነው? 0 ራሱ የምንድነች? ሰብሴቱ ነች። ሶስተኛው ደግሞ ምን ይሆንልናል ማለት ነው? ይሄ ሴት ይሆንልናል። አጻጽፉን ራሱ ተመልከቱ። ይሄ ሴት ልክ 0 አሁን ለምሳሌ 0 is subset of set b ብለናል። እንደዚህ ነው የጻፍናት። ይሄኛው ራሱ እንደ አንድ ኤሌመንት ነው የምንወስደው ለቢ ማለት ነው። ስለዚህ ስንጽፈው ራሱ እንዴት ነው? እንደዚህ ነው የምንጽፈው ማለት ነው። እንደዚህ ነው የምንጽፈው። ይሄ አንድ ኤሌመንቱ ነው የቢ ማለት ነው። የቢ ኤሌመንት ሰብሴት ስንጽፍ ደግሞ በዚህች እንጽፋለን ማለት ነው። 0 አንድ ኤሌመንት ነው ሴት ቢ። ሰብሴቱን ስንጽፍ ግን እቺኛዋን ሳይን እንጠቀማለን ማለት ነው። እሺ ተዛን አንዱ ይሄ ሆነ። ተዛን ወዲህ ራሱ ሴት ቢ ይኖረናል ማለት ነው። ሴት ቢ ራሱ የራሱ ሰብሴት ነው። ሴት ቢ ማለት እንግዲህ ማን ነው? ይሄ ራሱ ማለት ነው። በቃ ራሱ ነው። እሺ ልጻፈው 0 -2 0 ይሄ ራሱ ማለት ነው። ስለዚህ ስንት ሴት አለን? ሰብሴት አለን 1 2 3 4 ሶ ፓወር ሴት ኦፍ ሴት ቢ ምን ይሆንልናል ማለት ነው? እነኚህ ይሆኑልናል። ሶ እነኚህ ደግሞ ሊስት የሆኑት የቱ ጋር ናቸው? ቢ ላይ ናቸው ማለት ነው። ሶ ዘ ኮሬክት አንሰር ሹድ ቢ ቢ ይሆናል። እሺ 34ኛው ጥያቄያችን what the simplified form of this እንግዲህ ሎጋሪትሚክ ያው let's say equation ማለት ነው። የሎግ ጥያቄ ነው ማለት ነው። ሶ እቺን ለመስራት እያንዳንዷን ነገር ለየብቻ እየወሰድን ነው የምንሰራው ማለት ነው። ስለዚህ መጀመሪያ እስቲ እቺኛዋን ሲምፕሊፋይ እናድርግ፣ የመጀመሪያዋን ማለት ነው። ኦኬ የመጀመሪያዋን እቺኛዋን ሲምፕሊፋይ እናድርጋት። ሎግ 16 ቱ ያው ቤዝ 16 ነው ፎር
ስንት ነው የሚለውን ሌት አስዩም ኤክስ ብንለው አክቹአሊ በቤዝ ፎርምን አስቀምጠን መስራት እንችላለን። በዚህም ማስቀመጥ እንችላለን። ኤክስ ብለን የኤክስን ቫልዩ እንፈልጋለን። ስለዚህ ኤክስ ቫልዩ እንግዲህ ከዚህ ቫልዩ ጋር እኩል ይሆንልናል ማለት ነው። ሶ ይሄን ወደ ኤክስፖኔንሻል ስንቀይረው ምን ይሆንልናል? 16 ዘ ፓወር ኦፍ ኤክስ እዚህ ኢኳልስ ቱ ስንት ይሆንልናል? 4 ይሆንልናል ማለት ነው። 16 ማለት ኢን ዘ ፎርም ኦፍ 2 በምናስቀምጥበት ጊዜ ወይም ደግሞ በፎርም ብናስቀምጠው ኢስ ፖሲብል ፎር ዘ ፓወር ኦፍ ስንት ማለት ነው? ኦኬ ፎር ዘ ፓወር ኦፍ 2 ማለት ነው። ከዛን ኤክስ አለች በኤክስ እናባዛው 2x ይሆናል። ያው እቺኛዋ ቫልዩ ማንን ትሰጠናለች? 16ን ትሰጠናለች። ኤክስ እንዳለች ትሆናለች ማለት ነው። ስለዚህ ፎር ዘ ፓወር ኦፍ 2x ይሆንልናል። እዚህ ኢኳልስ ቱ ፎር ደግሞ ፎር ራሷ ነች ፎር ዘ ፓወር ኦፍ 1 ሶ ቤዛችን አንድ ሆነልን ማለት ነው። ሶ 2x እዚህ ኢኳልስ ቱ ምን ይሆናል? 1 ይሆንልናል። ኤክስን ለብቻዋ ለማስቀረት ኦቨር 2 በምናደርግበት ጊዜ the value of x ስንት ይሆንልናል ማለት ነው? 1 ኦቨር 2 ያ ማለት እንግዲህ log of እንግዲህ 4 to the base ስንት 16 ስንት ነው እያልን ነው? 1 ኦቨር 2 ነው እያልን ነው። 1 ኦቨር 2 ነው እያልን ነው። ስለዚህ እቺኛዋ ቫልዩ ስንት ነች ማለት ነው? ያዙ እቺኛዋ ቫልዩ 1 ኦቨር 2 ነች። ያው እዚህ ጋር ኤክስፕላኔሽኑ ጋርም አለ። እቺኛዋ 1 ኦቨር 2 ነች። የማ ሎግ 16 ምናምን የምትለዋ ማለት ነው። ሶ እሷን አገኘን ማለት ነው። አሁን ደግሞ ወደ ሁለተኛው እንሄዳለን። ወደማ ኔጌቲቭ ትቀመጥልን። እሺ ኔጌቲቭ ትቀመጥልንና በኋላ የዚህን ቫልዩ ካገኘን በኋላ በኔጌቲቭ እናባዛዋለን ስንተካካ ማለት ነው። እንደገና በዚህ ፋንታ 1 ኦቨር 2 እንተካለን። ልክ የዚህኛውም ስንተካ በማይነስ እናባዛዋለን። እሷንም መርሳት የለባችሁም። ምንድነው የሚለን? ሎግ ሩት ኦፍ እንግዲህ 12 ነጥብ ያው ሲያዩት የሚያደናግር ይመስላል፣ ግን ሲምፕሊፋይ ለማድረግ በራሳችን መንገድ የሂሳቡን ህግ ተከትለን በራሳችን መንገድ ማስቀመጥ ነው ማለት ነው። ሶ እቺኛዋን ሲምፕሊፋይ ለማድረግ መጀመሪያ እቺኛዋን አይደንቲፋይ ማድረግ አለብን። ምንዋን 12.5 ማለት ምን ማለት ነች? እቺኛዋ በዚህ ፎርም ማስቀመጥ አንችልም። አንደር ራዲካል 25 ኦቨር ራዲካል ስንት 2 ያው ብናካፍለው 25 ሲካፈል ለ2 12.5 ነው። ሩት ኦፍ 12.5 ይሰጠናል። እዚህ ጋር ግን ለሲምፕሊፊኬሽን ስለሚያገለግለን ማለት ነው። ሶችኛዋ ከዚህ ጋር እኩል ትሆናለች። ሩት ኦፍ 25 ከሩት ሲወጣ 5 ይሆንልናል። ይሄኛው ራሱ ይሆናል ማለት ነው። ሩት 2 ይሆንልናል ማለት ነው። ናው እቺን ቫልዩ አምጥተን የት እንተካታለን? እዚህ ጋር እንተካታለን ማለት ነው። እዚህ ጋር እንተካታለን። ይሄው እዚች ጋር ነው ኤክስፕላኔሽናችን ጋር ማለት ነው። ስለዚህ አምጥተን ያቺኛዋን 5 ኦቨር ሩት ስንት የሚለው ሩት 2 የሚለውን በሩት 12.5 ሰብስቲቲዩት እናረጋታለን ማለት ነው። ሶ ሎግ ኦፍ ቤዛችን 2 ነው። በማን ተካታለን? በ5 ኦቨር ሩት ኦፍ 2 እንተካታለን። ዘን ባይ ዩዚንግ ኩዌሽንት ሩል ምን እናረጋታለን? እቺኛዋን ደግሞ ሎግ ኦፍ ስንት 2 5 ሲቀነስ ያው ቤዙ 1 ስለሆነ ሎግ ኦፍ 2 ሩት ስንት ይሆንልናል? 2 ባይ ዘ ዌይ ሩት 2 ማለት ደግሞ ምን ማለት ነው? ሩት 2 ማለት ያው እቺኛዋን ቺ ኦቨር አይደለ? ስለዚህ ቤዛችን 1 ነው። በዚህ መንገድ ማስቀመጥ እንችላለን ማለት ነው። እንችላለን። ስለዚህ ሩት 2 ማለት ደግሞ ምን እንደሆነች ላሳያችሁ። እሺ ቆይ እዚህ ጋር የሷን ቫልዩ እንተካለን። ሩት 2 ማለት ስንት ማለት ነው? ቱ ዘ ፓወር ኦፍ 1 ኦቨር 2 ማለት አይደለም? ስለዚህ 1 ኦቨር 2 ቱ ዘ ፓወር ኦፍ 1 ኦቨር 2 እንተካለን። 1 ኦቨር 2 ደግሞ ወደ የት ትመጣለች? ወደዚህኛው ትመጣለች ማለት ነው። ስለዚህ ፋይናሊ እንዴት ይሆንልናል ማለት ነው? እቺኛዋ 1 ኦቨር 2 ይመጣል። ሶ ሎግ ኦፍ 2 ዘ ቤዝ 2 ስንት ይሆንልናል? 1 ነው የሚሆነው ማለት ነው። የቫልዩ 1 ሲባዛ በ1 ኦቨር 2 ደግሞ 1 ኦቨር 2 ነው የሚመጣው። ስለዚህ መልሳችን ምን ይሆንልናል ማለት ነው? ያው መልሳችን ሳይሆን የዚህኛዋ ሲምፕሊፋይ ስትሆን ሎግ ራዲካል 12.5 ቱ ዘ ቤዝ 2 ማለት ነው። ሶ ሎግ ቤዙ 2 ነው። ከዛን ወዲህ 5 ቺኛዋ ማለት ነው። ቺኛዋ ቫልዩ ደግሞ እንዳለ ቺኛዋ ቫልዩ ስንት መጣችልን? ማይነስ 1 ኦቨር 2 መጣልን ማለት ነው። ያው ያዙ ይሄኛው የተቀመጠው ደግሞ ይሄው እዚህ ጋር ነው ማለት ነው። እሺ ቺኛዋ ቫልዩ ስንት መጣችልን? እቺ ነች የመጣችው። ገና ይሄን ቫልዩ በማን እናባዘዋለን? በዚች ኔጌቲቭ እናባዘዋለን። እቺን እንዳትረሱ ማለት ነው። ኦኬ የመጀመሪያው ይሄ መጣልን። የሁለተኛው ደግሞ ሲምፕሊፋይ ስናደርገው ይሄ መጣልን ማለት ነው። የትኛውን አሁን ደግሞ እቺኛዋን እቺ ቀረችን ማለት ነው። እቺ ደግሞ ምን ትሆንልናለች? ሎግ ኦፍ 0.5 ቤዙ ነች 2 ነው የሚለን። እሺ 0.5 ማለት ምን ማለት ነው? እንግዲህ 1 ኦቨር 2 እንደማለት ነው። ሶ 1 ኦቨር 2 ማለት ደግሞ ቱ ዘ ፓወር ኦፍ ማይነስ 1 እንደማለት ነው። ለምሳሌ 3 ዘ ፓወር ኦፍ ማይነስ 1 ማለት ምን ማለት ነው? 1 ኦቨር 3 እንደማለት ስለሆነ ማለት ነው። ስለዚህ 0.5 ከማጋ እኩል ትሆንልናለች ማለት ነው።
0.5 እሺ እዚህ ጋር 1 ቱን እንደገና ብንጽፋት log of ቤዙ ስንት ይሆንልናል ማለት ነው to the power of minus 1 2 ይሆንልናል። አሁን እቺኛዋ ደግሞ ስንወስዳት ለምሳሌ እቺ አሁን ይኸውላችሁ ጋይስ 2 ብትሆንልን ኖሮ እዚህ ጋር 1 over minus 2 ነበር የምንለው ማለት ነው። ስለዚህ ልክ እንደዛው አሁን እንትን እንዳይልባችሁ ብዬ ነው። እቺኛዋ ቫልዩ ስንት ነች? 1 ነች 1 ነች። ስለዚህ እቺኛዋን እቺ -1 ዘ ፓወር ኦፍ ስለሆነ -1ን ወደ ኋላ በምንወስድበት ጊዜ ምን ይሆንልናል? 1 over -1 log of 2 ቤዝ 2 ከዛ 2 ይሆንልናል። ይሄ ቫልዩ አጌን 1 ይመጣልናል። 1 over -1 is -1 ስለዚህ እቺኛዋ ቫልዩም ደግሞ ስንት መጣችልን? -1 ይሄው እቺኛዋ ማለት ነው -1 ባይ ዘ ዌይ ኤክስፕላኔሽኑ አላለቀም ገና ኮምባይን እናደርጋቸዋለን እኛ ማለት ነው። ስለዚህ ስንት መጣልን? የመጀመሪያው ይሄ መጣልን ያ ማለት log of 4 to the base 16 የሚለው ከዛን ይሄኛው ኤክስፕሬሽኑ ኔጌቲቭን ሳያካትት እቺኛዋ ኤክስፕሬሽን ደግሞ ስንት መጣችልን? እቺኛዋ ቫልዩ መጣችልን። የመጨረሻዋ ደግሞ log ስንት መጣችልን? -1 አሁን እንተካከዋለን ማለት ነው። ሶ በዚህ ፋንታ ማንን እንተካለን? 1 over 2 እንተካለን። ተዛስ ኔጌቲቭ አለች። ተዛስ ቅንፍ እናደርጋለን። በዚህ ፋንታ ማንን እንተካለን? ይሄንን እንተካለን ማለት ነው። ይሄንን እንተካለን። እሺ በስርዓት መስራት አለባችሁ። ተዛን log ቤዛችን 2 ነው 5 አለ ዘን -1 over 2 ነው የሚሆንልን ማለት ነው አይደለ? ቅንፋችንን እንዘጋለን። ተዛን ፕላስ እቺኛዋ ደግሞ ስንት መታልናለች? -1 መታልናለች -1 መታልናለች ማለት ነው። ስለዚህ 1 over 2 እንደዛ ይሆናል 1 over 2 እንደዛ ይሆናል። እቺኛዋ ኔጌቲቭ ሁሉንም ታባዛለች እዚህ ቅንፍ ውስጥ ያለችው ሶ ማይነስ ሎጉን ይሄን ስታባዛ ማይነስ log 2 5 ይመጣል። እቺ ማይነስ ይሄንን በመታባዛበት ጊዜ ደግሞ ፕላስ 1 over 2 ይመጣልና ፕላሱ ማይነሱን በሚያባዛልን ጊዜ -1 ይሆናል ማለት ነው። አሁን ቁጥሮችን ወደ አንድ ላይ እንሰብስባቸው 1 over 2 አለን እዚህ ጋር ተዛን ይሄኛው ደግሞ ፖዚቲቭ 1 over 2 ይወስዳል። እቺኛዋን አይደለም እቺ ለሎጉ ነች እሺ። ስለዚህ ይሄኛውን ወደዚህ በመናመጣበት ጊዜ ፖዚቲቭ 1 ነው የምንወስድለት ማለት ነው 1 over 2 እቺኛዋ ደግሞ -1 ይመጣል። ተዛን ሎጋችንም አለ ሎግ ማይነስ ሎግ ቤዛችን 2 ነው 5 ማለት ነው። ይሄኛው ስንት ይመጣል? 1 over 2 ሲደመር 1 over 2 መቼም እቺኛዋ እንትን አትሉም አይደለ? እንትናችን ከስር ያለው 2 ነው ሶ 2ን እንወስዳለን ዴኖሚኔተራችን ከላይ ያለው ደግሞ እንደምራለን ማለት ነው። 1 ሲደመር 1 ስንት ይሆናል? 2 ይሆናል። ስለዚህ 2 over 2 ደግሞ ስንት ይሆናልና 1 ይሆናል ማለት ነው። 2ን ለ2 ስናካፍል ይሄኛው ቫልዩ ስንት መጣ? 1 መጣልን። ተዛን -1 አለች እንዳትረሱ -1 ማይነስ log of 5 to the base 2 ይሆናል። ይሄኛው 1 ሲቀነስ 1 ደግሞ 0 ይሆንልናል። የትኛው ቀረልን? ኔጌቲቭ log 5 to the base 2 የሚል ይሄኛው this is the simplified form። ስለዚህ ያለው የቱ ጋር ነው? ሲ ላይ ነው። እዚህ ጋር ይቀርዋል። እሺ ይሄኛው ኤክስፕላኔሽኑ ይቀርዋል ማለት ነው። ስለዚህ ይሄው መልሳችን ይሄ ይመጣል። so the correct answer should be C ይሆንልናል ማለት ነው። ሲ ይሆንልናል። 35ኛው ጥያቄያችን ደግሞ which statement is true about the graph of the exponential function this one and this one። እንግዲህ እቺኛዋን ብቻ ነው አይደንቲፋይ ማድረግ የሚጠበቅብን g of x is equals to 1 over a the whole x ነው የሚለን the value of x is greater than 1 ነው የሚለን which is exponential አይደለ? exponential function ናቸው። ስለዚህ 1 over a ለምሳሌ 1 over 2 ራሱ ቅድም ምን አድርገን ነበር? to the power of -1 አድርገናል። 1 over 3 ቢሆንልን ምን ማድረግ እንችላለን? 3 the power of -1 ያው በኤክስፖኔንሻል ሩል ማለት ነው። ስለዚህ 1 over a ማለት ደግሞ ምን ማለት ነው? a the power of -1 the whole ስንት እዚህ ጋር x አለችን x። ስለዚህ እቺኛዋንም አሁን በሩሉ መሰረት እናባዛታለን ማለት ነው። a the power of ስንት ማይነስ ሲባዛ -1 ሲባዛ በx ማይነስ x ይመጣልናል። ስለዚህ ሉክ g of x ምን መጣልን ማለት ነው? a the power of -x መጣልን። f of x is given f of x ደግሞ a the power of ምንድነው? a the power of x and a is greater than 1 okay a is what? greater than 1። ስለዚህ አሁን እነኚህን ፋንክሽን ትሩ የሆነው የትኛው ነው? they are a reflection of each other across the x axis ይለናል not on the x axis it should be on the y axis because exponential function ስለሆኑ ማለት ነው። so
ሪፍሌክሽን ኦፍ ኢች አዘር የሚሆኑት ኦኬ ምን አክሲስ ላይ ነው? ዋይ አክሲስ ላይ ነው እንጂ ኤክስ አክሲስ ላይ አይደለም ማለት ነው። they are a reflection of each other across the y-axis. This is the correct answer. So the correct answer should be B ይሆንልናል ማለት ነው። B ይሆንልናል። 36ኛው ደግሞ ምን ይለናል? which one of the following statement is not true about the mean of a given data set ይለናል። ስለ ሚኑ ትሩ ያልሆነው ባይ ዘ ዌይ ብዙ ጊዜ አይቼዋለሁ የኢንትራንስ ጥያቄ ላይ ራሱ ማለት ነው። አይ ሚን ከዚህ ፓስ ኢንትራንስ ጥያቄዎች ላይ ስለዚህ ያው ፕሮፐርቲዎቹን ማየት አለባችሁ ማለት ነው። ኢትስ ሃይሊ አፌክትድ ባይ ኤክስትሪም ቫልዩ ኦፍ ኮርስ በማክሲመም እና በሚኒመም ቫልዩ አፌክት ይሆናል የሚን ኦፍ ጊቨን ዳታ ሴት ማለት ነው። the sum of the deviation of the item from the mean is always 0. this is right መጽሐፋችሁ ላይ ፕሩፍ ተደርጓል። it must always be one of the actual data values present in the set ምን ይለናል እንግዲህ it must always be one of the actual data value present in the data set. This is false. ለምሳሌ አሁን ይኸውላችሁ 2 5 6 እና 7ን ብንወስድ ተዛን ወዲህ ሶሪ ያው እሺ 7ን እቺኛዋ ስንት ነች ወይም 6 ተዛን ወዲህ ደግሞ እቺኛዋ 7 ነች። ኦኬ ይሄን ብንወስድ this is data ብለን ሚኑን ብንፈልገው ሁል ጊዜ ግዴታ ነው እንዴ ሚኑ አሁን ከዚህ ካሉት ውስጥ አንዱ ወይ 5 ወይ 6 ወይ 7 ወይ 2 ነው እንዴ የሚሆነው ሚናችን ሁል ጊዜ ግዴታ ነው እንደዚህ ይመጣል አይመጣም። ይሄኛው ሚለን ግን ምንድነው የሆነ ዳታ እንደዚህ ቢሰጠን ሚን የሚኑ ቫልዩ ምንድነው ከተሰጡን ዳታ ውስጥ አንዱ ነው የሚለን this is literally false ሚኑን አቬሬጁን ነው አይደል እንደነኝ እንደምረን ለአቬሬጃቸው ነው እናካፍለው 2 ሲደመር 5 ሲደመር 6 ሲደመር 7 ብለን ለስንት እናካፍላለን ለብዛታቸው ለአራት ነው እናካፍለው ዳስ ተዛን ወዲህ ምን እናገኛለን ማለት ነው ሚናችንን እናገኛለን እንጂ ሚኑ ካሉት ውስጥ አንዱ ቫልዩ አይደለም ከዳታ ሴት ውስጥ አንዱ ቫልዩ አይደለም so this is literally false ማለት ነው it uses every value in the data set for its calculation of course ያው ለምሳሌ እንዳልኳችሁ ነው 2 3 5 ቢሰጠን ካልኩሌት ለማድረግ እያንዳንዱን ቫልዩ ምን እናደርጋለን እንጠቀማለን so ትክክለኛ ያልሆነው ሲ ላይ ያለው ይሆንልናል ማለት ነው። 37ኛው ጥያቄያችን ደግሞ ምን ይለናል which one of the following number is an irrational number so an irrational number የምንለው ይሄው እዚህ ጋር ዲፊኒሽኑ አለ an irrational number is a number that cannot be expressed as a fraction of what two integer is fraction of two integer መግለጽ የማንችለው ከሆነ መግለጽ ተቻለ ደግሞ rational ነው as fraction of two integer መግለጽ የምንችል ከሆነ that's what rational ነው irrational number ግን number ሆኖ as a fraction of two integer መግለጽ የማንችለው እንደገና ደግሞ its decimal expansion ደግሞ non terminating and non repeating ነው ይለናል non terminating ወይ ለምሳሌ 1 2 4 ብሎ እንደዚህ ያቆም ዝም ብሎ ይሄዳል ማለት ነው ሲሄድ ደግሞ አንዳንዶቹ ሲሄዱ ለምሳሌ 1 2 1 2 1 2 ሪፒት እያደረጉ ይሄዳሉ አፍተር ዴሲማሉ ማለት ነው ይሄ ግን ኢራሽናል ነምበር ግን ምንድነው የሚሄደው 1 2 3 4 5 9 8 ኦኬ 3 ዝም ብሎ ይሄዳል በቃ ነን ተርሚኔቲንግም ነው አይቆምም እንደገና ነን ሪፒቲንግ ነው ይሄ ቫልዩ አይደገምም ልክ እንደዚህ ማለት ነው ዛስ እንግዲህ ኢራሽናል አይ ሚን ኢራሽናል ነምበር ይሄኛው ምንድነው ያው ይሄኛው ተርሚኔት አድርጎልናል ይሄው ቆሞልናል 9 ጋር ቆሞልናል ስለዚህ it cannot be irrational number it is what irrational number ነው ይሄኛው irrational ሳይሆን rational number ነው ምክንያቱም ምን ሆነ terminating decimal ነው ስለዚህ rational number ነው ማለት ነው not irrational number square root of 16 square root of 16 4 ነው ይመጣልን 4 ደግሞ ምንድነው integer ነው not irrational 4 integer ነው 22 over 7 ይሄኛው 22 ምንድነው integer ነው ይሄኛውስ integer ነው irrational number ቢሆን በዚህ መንገድ መግለጽ አንችልም ብለናል it cannot be expressed as a fraction of two integer ማለት ነው two integer this is fraction ስለዚህ አገኝ ምንድነው ማለት ነው rational ነው ማለት ነው rational ነው pi ደግሞ ምንድነች this is እንግዲህ irrational number ነው እቺ pi ምንድነች non terminating ነች ኦኬ non terminating ነች I mean non repeating ነች ያ of course non terminating ነች non repeating ነች ዝም ብላ ነው የምትሄደው ሪፒት አታረግም after decimal እንደገና ደግሞ አትቆምም ማለት ነው አትቆምም ስለዚህ ይሄኛው ምን ይሆንልናል ማለት ነው irrational ይሆናል ይሄኛውና ይሄኛው rational ነው
ይሄኛው ደግሞ ኢንቲጀር ነው ማለት ነው ከእንትኑ ከስኩዌር ሩቱ ስናወጣው ሶ ዘ ኮሬክት አንሰር እንግዲህ should be b ይሆንልናል። ሌላው ደግሞ 38ኛው ጥያቄ ነው what the area of the parallelogram spanned by the vector this one u እና v ተሰጥቶናል። ሶ ይሄ ፎርሙላ ኤግዛክትሊ መጻፋችሁ ላይ ቁጭ ብሏል። in order to find the area of the parallelogram ምን እናደርገዋለን ማለት ነው the magnitude of the cross product of u cross product of v ማንን ይሰጠናል area of parallelogram ይሰጠናል። ስለዚህ መጀመሪያ መፈለግ ያለብን የሁለቱም ቬክተሮች u cross product v ማግኘት አለብን። ካገኘን በኋላ ደግሞ የሱን ማግኒቲዩድ እንፈልጋለን። ማግኒቲዩዱን ካገኘን ኤሪያውን አገኘን ማለት ነው። ሶ የፈጠናውን ማን እንሰራለን ክሮስ ፕሮዳክቷን እንሰራለን ማለት ነው። u ይሄ ነው v ደግሞ ይሄ ነው ማለት ነው። ሶ u ምን ይሆናል 1 አለች -2 አለች እንደገና ደግሞ የk ኮኤፊሺየንት 1 አለችን የv 2 አለች 2 -1 ስለዚህ እንዴት ኮምፒት የምናደርገው እንግዲህ by using what determinant መስራት እንችላለን ኮፋክተርን ተጠቅመን ማለት ነው። ፓርት 1 ላይ የሆነች ነገር ብያቸዋለሁ ፕላስ ኦር ማይነስ ምናምን ሶ አጌን እሷን ነው የምንጠቀመው ማለት ነው። ሶ የዚህኛዋን ኮፋክተር በመፈለግ ምኗን ማግኘት እንችላለን ክሮስ ፕሮዳክቷን ማግኘት እንችላለን ማለት ነው። ሶ u cross v ijk እንላታለን። ተዛን ወዲ የu ነው የሚቀድመው እዚህ ጋር ተዛን የv ይቀድማል ማለት ነው። ባይ ዘ ዌይ u cross v ከማጋ እኩል አይደለም v cross product of u ጋር አይደለም u cross v ካል እዚህ ጋር የሚመጣው መሃል ላይ የሚመጣው የማን ነው የu ነው ኦኬ v ካል ደግሞ መሃል ላይ የሚመጣው v ነው። ስለዚህ ዲተርሚናንቱን ኮፋክተሩን በምንፈልግበት ጊዜ ኮምፕሊትሊ ዲፈረንት መልስ ነው የምናገኘው። ስለዚህ u cross v እና v cross u አንድ አይደሉም ነው one of the properties of cross product ነው ይሄ። ስለዚህ የነኚህን ምን እንፈልጋለን ኮፋክተር እንፈልጋለን። ሁሉ ጊዜ እዚህ ጋር ያለችውን ምን ብለን እንነሳለን ብያችኋለሁ ፕላስ ቺ ፕላስ ቶኔች ኔክስቷ ደግሞ ማይነስ ቶኔች ኔክስቷ ፕላስ እቺን እንይዛለን። ከዛም በኋላ እንግዲህ በዛ ስር ያለውን ለምሳሌ የአይን ኮፋክተር ለመፈለግ አይ ምንድነች ፖዚቲቭ ነች። ስለዚህ አይ እናደርጋለን ቅንፍን ከፍትና የአይን ኮለኗና ሮዋን እናጠፋለን። ኮለንና ሮውን በመናጠፋበት ጊዜ 2 ማትሪክስ እናገኛለን። ያን 2 ማትሪክስ ደግሞ ዲተርሚናንቱን እናገኛለን። ስለዚህ ዲተርሚናንቱን አምጥተን እዚች ውስጥ እንጽፋለን ማለት ነው። ስለዚህ ሮና ኮለሙን እናጥፋው። ሮና ኮለሙ ሲጠፋ የአይ ይሄ ነው ማለት ነው። ልክ እንደዚህ ይጠፋል። ስለዚህ ማን ቀረን -2 1 እና 2 እና -1 ቀረ። ስለዚህ የዚህኛዋች this is 2 ማትሪክስ ሆነ የዚህችን ዲተርሚናንት ለመፈለግ ነው የምናደርገው -2 ሲባዛ በ-1 እናደርጋለን። ያው ይሄንን ከዚህ ጋር እናባዛለን ሲቀነስ ይሄኛውን ከዚህ ጋር አይደለ እንደዚህ ነው የሚፈልገው ዲተርሚናንቱን -1 ሲባዛ -2 ሲባዛ -1 ፖዚቲቭ 2 ይመጣል ሲቀነስ እናደርጋለን 1 ሲባዛ 2 ስለዚህ ምን ይመጣልና 0 ስለዚህ እዚች ጋር ምን እንጽፋለን 0 እንጽፋለን ማለት ነው። የአይ ኮፋክተር እንግዲህ 0 መጣልን ማለት ነው። ስለዚህ እዚች ጋር 0 እንጽፋለን። ተዛን የጄ ነው የምንሄደው ጄ ደግሞ ምንድነች ኔጌቲቭ ነች። ስለዚህ ኔጌቲቭ ጄ ብለን አሁንም ቅንፉን ከፍታለን። ስለዚህ ያቺን ማለት ነው እንግዲህ የጄን ስንፈልግ ደግሞ ኮፋክተር አጌን ሮና ኮለኑን እናጠፋለን ማለት ነው። የጄን ሮና ኮለኗን እናጥፋት ኦኬ እንደዚህ እንጽፋለን ነው ኮሎኑን እና ሮውን ታጠፋላችሁ። እንደዚህ ጽፍ ማማ ቀረን እንግዲህ 1 2 እና -1 አጌን ይሄኛው 2 ማትሪክስ ነው። ስለዚህ 1 ሲባዛ -1 ይመጣልና ሲቀነስ እናደርጋለን ዲተርሚናንቱን ስንፈልግ 1 ሲባዛ 2 ስለዚህ ይሄኛው ስንት ይመጣልና -3 ስለዚህ እቺን አምጥተን -3 እዚህ ጋር እንጽፋታለን ማለት ነው። -3 እዚህ ጋር አምጥተን እንጽፋታለን። ይሄኛውን ለኔክስት ላጥፋው ለኬ ማለት ነው። ሶ ስንት መጣችልን እዚህ ጋር -3 ኬ ደግሞ ምንድነች ፕላስ ነች። ስለዚህ ፕላስ ኬ እንላለን። የኬንም እንደዛው ሮና ኮለኗን አጥፍተን ተዛን ወዲ ዲተርሚናንቷን እንፈልጋለን ማለት ነው። እንግዲህ ሮና ኮለኗ እንደዚህ ይጠፋል የኬ ማለት ነው። ስለዚህ ማን ቀረን 1 -2 እና 2 ስለዚህ 1 ሲባዛ በ2 ስንት ይመጣል 2 ሲቀነስ እናደርጋለን -2 ሲባዛ 2 -4 ይመጣልናል ማለት ነው። ማይነስ ፕላስ ይሆነልናል። ስለዚህ 6 ይመጣል ማለት ነው። ሶ 6ን መልሰን ማጋ እንጽፋታለን ቅንፉ ጋር የምንጽፋት ነው የሚሆነው ማለት ነው። እዚህ ጋር 6 ይሆናል። ይሄ በሚባዛበት ጊዜ 0 ይሆናል። ሶ ይጠፋል ማለት ነው። -j ሲባዛ -3 ፖዚቲቭ ነው የሚሆንልን 3j ይመጣልናል። k ሲባዛ በ6 +6k ይመጣል። this is what
the cross product of these two vector cross producቱን አገኘን እኛ የተጠየቅነው area of parallelogram ነው area of parallelogram ደግሞ የዚህን ምን እንፈልጋለን ማለት ነው ማግኒቲዩዱን ለመፈለግ ደግሞ እንግዲህ ምንድነው የምናደርገው ኦሬዲ የi ቫልዩ ስለጠፋኝ ከዚህ ነው የምንጀምረው 3 ስኩዌር ስንት ይሆናል 9 ይሆንልናል ማለት ነው ሲደመር 6 ስኩዌር ደግሞ ስንት ነው 36 ማለት ነው እሺ ስንደምራቸው ስንት ይመጡልናል 45 እዚህ ቹዙ ላይ አለ የለም ስለዚህ የበለጠ ደግሞ ሲምፕሊፋይ ማድረግ እንችላለን 45ን እንዴት እናገኛለን ራዲካል 9 ሲባዛ በስንት ብናደርገው በራዲካል ስንት 5 ብናደርገው ይመጣልናል ይሄኛው this means እኮ ሁለቱ ማለት እንደዚህ ማስቀመጥ እንችላለን 9 ሲባዛ በስንት በ5 እንደዚህ ማስቀመጥ እንችላለን እንደዚህ ማስቀመጥ እንችላለን እንደዚህ ማስቀመጥ እንችላለን ማለት ነው ስለዚህ 9 ከራዲካል ይወጣል አይደለ ስለዚህ ሲወጣ ስንት ነው የሚሆነው 3 ሲባዛ 5 ደግሞ ስለማይወጣ √5 ይሆንልናል ማለት ነው አሁን ግን የቱ ጋር ይኖረናል ይሄው ቢ ላይ ይኖረናል ማለት ነው ስለዚህ መልሳችን ምን ይሆናል ቢ ይሆንልናል ማለት ነው ቢ ይሆንልናል እሺ 39ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው 39ኛው ጥያቄያችን ምንድነው የሚለን what the fundamental period of the function f of x is equals to f of x sin x this is በጣም simple so the fundamental period what the period of sin x it is 2 pi ማለት ነው by the way የsin x ብቻ ሳይሆን የcos x ራሱ ምንድነው 2x ነው ፔሪዮዱ ማለት ነው የtan x ተሆነ ደግሞ የtan x ፔሪዮድ ደግሞ ምንድነው pi ነው so what period ማለት እንግዲህ period is the fundamental period okay period and there is fundamental period so the fundamental period of a trigonometric function is the smallest positive interval after which the function repeats itself ይለናል ፋንክሽኑ ራሱን ምን የሚደግምበት ሪፒት የሚያደርግበት smallest positive interval ነች ፔሪድ የምንላት ማለት ነው so sin function እና cosine እና sin function እንግዲህ 2x አልኩታ 2 pi sorry እሺ after 2 pi repeat ያደርጋሉ ማለት ነው this is the smallest what positive interval ማለት ነው tan x ደግሞ after pi ማለት ነው repeat ያደርጋል ስለዚህ የፋንዳሜንታል ፔሪድ ኦፍ የsin x ምን ይሆንልናል ማለት ነው 2 pi ይሆንልናል ሲ ይሆናል ማለት ነው መልሱ እሺ 40ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው which one of the following statement defines matrix a matrix እንግዲህ ማትሪክስን ዲፋይን የሚያደርገው ስቴትመንት የትኛው ነው የሚለን so a ምን ይለናል ማለት ነው a matrix is a rectangular array of number ይለናል so this is right ሌላውን ብታዩት a matrix is a vertical array of number a matrix is a horizontal array of letters a matrix is a circular array of numbers ይላል ማለት ነው just ያው ኮንፊውዝ ለማድረግ ነው ሌሎቹን የጨመሩ so matrix full definition እዚህ ጋር ለላችሁ ግን matrix is simply a rectangular array of number not only number but also what symbol ሊሆን ይችላል expression ሊሆኑ ይችላሉ so እነኚህ ነምበሮች ሲምቦሎች ኤክስፕሬሽኖች በሬክታንጉላር አሬንጅመንት ተቀምጠው በምንና በምን ኦርጋናይዝድ ሆነዋል ማለት ነው በሮና በኮለን እንግዲህ ኦርጋናይዝድ ሆነዋል ማለት ነው so the correct answer should be ምን ይሆንልናል ማለት ነው a ይሆናል ማለት ነው 41ኛው ጥያቄያችን ደግሞ ምን ይለናል ማለት ነው in statistical sampling if a population is divided into what homogeneous groups okay homogeneous groups and a random sample is drawn from each group this method is known as ነው የሚለን so in statistical sampling technique አሉ አይደለ so out of those ቴክኒኮች ማለት ነው ምንድነው የሚለን if a population is divided into homogeneous group የሆነ population ማለት ነው homogeneous means ሴም ሆነ ወደ ሴም የሆነ ግሩፕ ዲቫይድድ አድርገተ ነው ከዛን ራንደም ሳምፕል ምን ድሮብ እናደርግ ከዛ ከያንዳንዱ ግሩፕ ውስጥ ማለት ነው ይህ ሜተድ ምን ይባላል ነው የሚለን ማለት ነው so this method is called or also known as stratified sampling ተብሎ ይታወቃል ማለት ነው stratified sampling is used when a population can be divided into what homogeneous groups that homogeneous group is also called strata ተብሎ ይታወቃል whose members share similar characteristics ይለናል ማለት ነው ዞሮ so that technique is called stratified sampling technique ተብሎ ይታወቃል so መልሳችን ሲ ይሆናል ማለት ነው 42ኛው ደግሞ ምን ይለናል ማለት ነው a mathematics exam contains
10 multiple choice questions and 3 short answer questions. According to the multiplication principle, how many ways can a student select exactly one multiple choice question and exactly one short answer question to solve first ይለናል። ሶ እንግዲህ በማቴማቲክስ ኤግዛሙ የማቴማቲክስ ኤግዛሙ 10 መልቲፕል ወይም የምርጫ ጥያቄዎች እና ሾርት አንሰሮች አሉ። ሶስት ሾርት አንሰር ኩዌሽኖች አሉ ማለት ነው። ሶ አኮርዲንግ ቱ መልቲፕሊኬሽን ፕሪንሲፕል ይናላል how many ways can a student ኦኬ በምን አይነት ስንት in how many ways አንድ ተማሪ ምን ሊያደርግ ይችላል ማለት ነው። አንድ መልቲፕል ኩዌሽን አንድ ኤግዛክትሊ አንድ ሾርት አንሰር ኩዌሽን ሰሌክት በማድረግ እንግዲህ ሶልቭ ሊያደርግ ይችላል ፈርስት ነው የሚለን ማለት ነው። ኦልሬዲ ነግሮናል። ኦልሞስት መልሱ እንደሰጠን ነው የሚቆጠረው። ኮንሴፕቱን ለመረዳት ግን መልቲፕሊኬሽንን ፕሪንሲፕልን እንግዲህ የምንጠቀመው መቼ ነው ማለት ነው። if one event ማለት ነው አንድ ኢቨንት in m ways happen የሚያደርግ ከሆነ ተከሰተ and another independent event which is እንግዲህ what the short answer question ማለት ነው። short answer question እና multiple questionዎቹ independent ናቸው። ኦኬ another independent event ደግሞ in n way happen የሚያደርግ ከሆነ ተዛን ወዲህ ደግሞ what ሁለቱም ኦኬ ሁለቱም እዚህ ጋር ኤንድ አለች የተጠየቅነው ሁለቱም ኢቨንቶች ዋን መልቲፕል ኩዌሽን እና ዋን ሾርት አንሰር ኩዌሽኖች ማለት ነው። that means ሁለቱም ኢቨንቶች በምን አይነት መንገድ ሃፕን ሊያደርጉ ይችላሉ ማለት ነው። በኤም ታይምስ ኤን ዌይ ሃፕን ሊያደርጉ ይችላሉ ማለት ነው። ሶ ኤማችን ለምሳሌ መልቲፕል ኩዌሽናችን ቢሆን 10 ታይምስ ኤናችን ደግሞ ሾርት አንሰራችን ቢሆን 3 ሶ 30 በ30 ዌይስ ሃፕን ሊያደርጉ ይችላሉ። ሶ the correct answer should be B ይሆናል ማለት ነው። እንግዲህ ጀነራሊ ቶኪንግ ኤግዛም ዊዝ ላይት የሆነ ኤግዛም ነው። ዞሮ ዞሮ ይሁን ጥሩ ነው ማለት ነው። 43ኛው ጥያቄያችን ደግሞ የትራንስሌሽናል ቬክተር ይሏቸው የትራንስሌሽናል ቬክተር ማፕስ 0 to 0 to the point -2,4 ይላል። እንግዲህ ይሄኛውን በዚህ ትራንስሌት ያደርግነው ኦኬ የሆነ ትራንስሌሽናል ቬክተር አለ from this we can get the translational vector ማለት ነው under this same translation so ከዚህ ጋር ካገኘነው ትራንስሌሽን እሱን በመጠቀም ይሄ what the image of the point this one ነው የሚለን ማለት ነው። ስለዚህ first we have to find the translational vector from this point ማለት ነው። ኦኬ ይሄንን ወደዚህ ትራንስሌት በሚያደርግበት ጊዜ ስለዚህ ትራንስሌሽናል ቬክተር let us assume it is t በለው ሶ ምን ይሆንልናል ማለት ነው። እቺኛዋ x2 ከx1 ላይ ነው የምንቀንሰው ማለት ነው። ሶ -2 ሲቀነስ 0 ምን ይሆንልናል -2 ይሆንልናል። 4 ሲቀነስ 0 ምን ይሆንልናል 4 ይሆንልናል። ስለዚህ ይሄኛው ምንድነው ትራንስሌሽናል ቬክተሩ ነው። that means ይሄኛውን ወደዚህ ይሄን ፖይንት ወደዚህ ትራንስሌት ያደርገልን ትራንስሌሽናል ቬክተሩ ነው። እዚህ ጋር መጥቶ under this translation ይለናል the same translation which this one ማለት ነው what the image of the point this one ነው የሚለን ማለት ነው። የ3,1 የትኛው ትራንስሌሽን ይሄኛው ትራንስሌሽኑ ማለት ነው። ይሄንን ነው የምንጠቀመው ስንት ነው የሚለን ማለት ነው። ስለዚህ እሱን ለማድረግ ጀስት እንደምናደርገው ማለት ነው የኤክስን ከኤክስ ቫልዩ ጋር እንደምራለን የዋይን ከዋይ ቫልዩ ጋር የምንደምር ይሆናል ማለት ነው። ስለዚህ የኤክስን ከኤክስ ጋር በምንደምርበት ጊዜ 3 ሲደመር -2 that means 3 -2 ነው ስንት ይሆንልናል 1 ይሆንልናል። 1 ሲደመር 4 ደግሞ 5 ይሆንልናል። ስለዚህ the image of the point this one under this translation እንግዲህ ስንት ይሆናል 1,5 ይመጣል። that means እንግዲህ the correct answer should be or must be እንግዲህ B ማለት ነው። B መልሳችን ይሆናል። 44ኛው ደግሞ if the initial point of a vector is if the initial point of a vector is a this one ተሰጥቶናል and the terminal point is vector B ይሄ ተሰጥቶናል። ኦኬ የሆነ ቬክተር አለ ኦኬ then ኢኒሻሉ ይሄ ተሰጥቶናል ፋይናሉ ይሄ ተሰጥቶናል then position vector of AB ነው የተጠየቅነው። so in order to find a position vector of AB assume A የሚባል ኢኒሻል ፖይንቱ x1 y1 actually xy y1 z1ም ይሄው እዚህ ጋር እንዳለው z1ን ብንጨምር again ያው ዝም ብዬ ልጻፈው እዚህ ጋር ዲቴል ኤክስፕላኔሽኑ አለላችሁ። ከዛን B ደግሞ ወይም ተርሚናል ፖይንት ኦፍ ዛት ቬክተር እንግዲህ x2 y2 and z2 ቢኖር ኦኬ z2 ቢኖር in order to find the position vector of vector AB ለማግኘት ምንድነው የምናደርገው x2 x1 x2 x1 y2 y1
y2 minus what y1 እናደርጋለን z2 minus z1 ይሆንልናል ማለት ነው z1 that's the position vector ማለት ነው so in this case እንግዲህ a b ለማግኘት ምንድነው የምናደርገው ማለት ነው x2 minus x1 x2 ማን ነው 4 ነው x1 ማን ነው 2 ነው ስለዚህ 4 ሲቀነስ 2 ስንት ይሆንልናል ማለት ነው 2 ይሆንልናል ማለት ነው ከዛስ y2 ማን ነው እዚህ ጋር 3 ነው 3 ሲቀነስ እናደርጋለን ሲቀነስ እንደገና y1 ስንት ነው -1 ነው በቅንፍ ውስጥ -1 ሶ ይሄኛው ደግሞ ስንት ይሆንልናል ያው ሲደመር ስለሚሆን 4 ይሆንልናል ማለት ነው ኮማ z2 ማን ነው እዚህ ጋር 2 ነው z1 ደግሞ ስንት ነው 4 ነው ስለዚህ 2 ሲቀነስ 4 ይሆንልናል ስንት ይመጣልናል ማለት ነው ይሄ -2 ይመጣል ማለት ነው ሶ ዘ ፖዚሽን ቬክተር ይሄ ይሆናል 2 4 2 4 2 ይው መልሳችን C ይሆናል ማለት ነው C ይሆናል this is question 44 ማለት ነው question number 45 ደግሞ ምንድነው የሚለን let vector u have የሆነ vector u የሚባል አለ እና ያ vector u ምን initial point አለው and terminal point አለው we don't know the vector u okay vector u still አላወቅነው ማለት ነው ግን vector u ምን አለው initial point አለው final point አለው or initial terminal point አለው ከዛን what are the component of the vector this one እና የተጠየቀው so in order to find the component of the vector this one we need to find first what vector u ምን እንደሆነ እሱን መፈለግ አለብን ማለት ነው so u ለመፈለግ again it's almost ከፖዚሽን ቬክተሩ ጋር አንድ ነው x2 minus x1 y2 minus y1 ነው የምናደርገው so x2 ማን ነው -3 ነው x1 ማን ነው 1 ነው ስለዚህ -3 ሲቀነስ 1 እናደርጋለን ስንት ይሆናልናል -4 ኮማ ከዛስ y2 minus y1 ነው y2 ማን ነው 6 ነው y1 ማን ነው 2 ነው 6 ሲቀነስ 2 again 4 ይመጣል ዩን አገኘነው ማለት ነው once ዩን ካገኘን በኋላ you can find this one ማለት ነው ስለዚህ ዩን በምን እናባዛዋለን ማለት ነው በዚች ስካለር በኔጌቲቭ 1/2 እናባዛዋለን ማለት ነው ኦኬ በኔጌቲቭ 1/2 እቺኛውን ቅንፉ ሰፋ ይበልና ኮማ ያው ሁለቱንም ስለምታባዛ ማለት ነው ሁለቱንም ስለምታባዛ that means እቺኛዋ -1/2 እቺንም ታባዛለች እቺንም ታባዛለች ማለት ነው so negative ሲባዛ ፖዚቲቭ ይሆናል ፖዚቲቭ ስንት ፖዚቲቭ 4 ይመጣልና ኦቨር ለስንት ለሁለት ያው እዚች ጋር 1 እንዳለች አስዩ ማድረግ ትችላላችሁ 4 ሲካፈል ለሁለት 2 ይሆናልናል -4ን ሲያባዛልን ስንት ይመጣል -4 ይመጣል ኦቨር 2 ደግሞ እቺኛውን ያው በቃ 2 ይሆናልናል ስለዚህ ይሄኛው ደግሞ ስንት ይመጣል -2 ይሆናልናል ማለት ነው so ኮምፖነንታችን ይሄኛው ይሆናል ማለት ነው x ኮምፖነንት y ኮምፖነንት 2, -2 so the correct answer is a ይሆንልናል ያው ፈተን እያልኩ ነው እዚህ አካባቢ ያሉ ጥያቄዎች ትንሽ ቀለል ስላሉ ማለት ነው ቀለል ስለሚሉ consider the rational function this function so the function is f of x is equals to x square minus 4 x square minus 4 over x minus 2 the domain of f is the set of all real number except ነው የሚለን of course ይሄኛው ምንድነው ፖሊኖሚያል ነው ይሄኛው ፖሊኖሚያል ነው የዚህኛው ዶሜን ኦል ሪል ነምበር ነው የዚህኛው ዶሜን ኦል ሪል ነምበር ነው ኦኬ ለየብቻ ስናያቸው ነገር ግን የዚህ አጠቃላይ ግን የf of x ስናይ ኦል ሪል ነምበር ሆኖ ኤክሴፕት ዋት ይሄኛውን ዴኖሚናተሩን በx በኩል ገብቶ 0 የሚያደርጉት ቁጥሮች ወይም ቁጥር ምን መሆን አይችልም ዶሜን መሆን አይችልም ዶሜን መሆን አይችልም ማለት በቃ በx በኩል ልንወስደው አንችልም ማለት ነው የትኛውን 0 የሚያደርገው ዴኖሚናተሩን x - 2 0 የሚያደርገው ቁጥር ምን አይሆንም ማለት ነው ዶሜን መሆን አይችልም ማለት ነው ሶ እቺኛው ወደ ዘስቴት ትሆናል ሶ x ለምሳሌ በx በኩል 2 ብንተካ ምን ይሆንልናል ከላይ እንኳን 2 ብንተካ 2 ስኩዌር ምናምን ሲሆን 4 ነው አክቹአሊ 0/0 ነው የሚመጣው ማለት ነው this is እንግዲህ ሌላ ሌቭል ላይ ዞሮ this is undefined ማለት ነው ኦኬ undefined ነው የሚሆንልን ማለት ነው undefined ነው የሚሆንልን ስለዚህ ዶሜናችን ኦር ሪል ነምበር ኤክሴፕት ስንት ከ2 በስተቀር ሁሉም ይሆናል ማለት ነው ሶ ኤክሴፕት ስንት 2 ማለት ነው ኤክሴፕት 2 ማለት ነው 47ኛው ጥያቄያችን ደግሞ which of the following properties of matrix and scalar multiplication are is true for any two matrix A and B
of the same dimension ይለናል። ሶ ማትሪክስ A ማትሪክስ B አለ እንደገና ደግሞ ስካለር R አለች ማለት ነው። R into AB is equals to R times A R times B this is deadly wrong ነው። R ምንድን ነች? ስካለር ነች፣ የሆነ ቁጥር ነች። A እና B ደግሞ ማትሪክስ ናቸው። R into A plus B is equals to RA plus RB this is true ምክንያቱም distributes over matrix addition this is possible ማለት ነው። ኦኬ this is possible R ነች እኛዋን ምንድነው ያደረግናት ማለት ነው distribute ነው የሆነችው so the correct answer should be B ይሆንልናል ማለት ነው። B ይሆንልናል። 48ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው if A is what? A 3 by 3 square matrix which of the following is always true about its transpose AT determinant of transpose A transpose determinant of A transpose determinant of A transpose so what you have to remember is that ሁልጊዜ ማለት ነው ኦኬ ሁልጊዜ determinant of matrix A እና determinant of የራሱ የማትሪክስ A what የማትሪክስ A ትራንስፖንሱ ሁልጊዜ ምንድናቸው እኩል ናቸው ማለት ነው። ይሄ መጻፋችሁ ላይ ቁጭ ብሏል እንደዚህቹ ማለት ነው። ስለዚህ determinant of what the transpose of A and determinant of A matrix A ማለት ነው ምንድናቸው እኩል ናቸው so the correct answer should be C ይሆናል ማለት ነው። አይ ነው ያው ፈጠን እያልኩ ነው ብዙ ያዝ የሚያደርግ ጥያቄ ስላልሌለ ነው። let A be again እንግዲህ a 3 by 3 invertible matrix with a determinant matrix A determinant ተሰጥቶናል for what the determinant of 2 times inverse of A ይለናል ማለት ነው። ኦኬ ዲተርሚናንቱ ያ ማለት ይሄንን ነው የጠየቃን ማለት ነው። ኦኬ ጊቭናችን እቺኛዋ -1 ማለት inverse of that matrix እያለን ነው። ስለዚህ ይሄኛውም again ፎርሙላ አለው። ኦኬ ፎርሙላ አለው just we use the formula ማለት ነው። first ግን determinant of ማንን እንፈልግ simply determinant of the inverse ማትሪክሱን እንፈልግ ይሄ ሶችን ለማግኘትም እንደምናደርገው over 1 over determinant of A ነው የምናደርገው ማለት ነው። determinant of A ስለዚህ 1 over determinant of A ስንት ተሰጥቶናል 4 ስለዚህ የኢንቨርሱ ዲተርሚናንት ወይም ደግሞ እንደዚህ ማስቀመጥም እንችላለን። ኦኬ እንደዚህ እቺኛዋ ማስቀመጥ እንችላለን። የኢንቨርሱ ዲተርሚናንታችን ስንት መጣለን 1 over 4 መጣለን ማለት ነው። ከዛም በኋላ ፎርሙላችንን እንጠቀማለን። ስካለሯ k ብንላት ኦኬ k the power of ስንት n times ምን ይሆንልናል ማለት ነው ዲተርሚናንት ኦፍ -1 ይሆንልናል ማለት ነው። ልክ ይሄኛው for any case እንደዚህ አይነት ላለው ማለት ነው። ስለዚህ in this case ማን እንደሆነ ነግራችኋለሁ። k ማነች እቺኛዋ ነች 2 ነው የምትሆነው። n ደግሞ ስንት ባይ ስንት ማትሪክስ ነው ያለን 3 by 3 አይደለ? ስለዚህ n ናችን ደግሞ 3 ነው የሚሆነው ታይምስ determinant of the inverse ማትሪክሱ ደግሞ ስንት ተሰጥቶናል 1 over 4 ነው የተሰጠን 1 over 4 ነው የተሰጠን ማለት ነው። ኦኬ to the power of 3 ስንት ነው 8 ነው ታይምስ 1 over 4 ይሆናል ማለት ነው። ይሄኛው 8 በ1 ሲባዛ 8 over 4 ስለዚህ ስንት ይመጣልናል ማለት ነው 2 ይመጣልናል። so the correct answer should be B እዚህ ጋር ግን ጀነራሊ በኢንቨርሱ አርግቼ ነገርኳችሁ እንጂ for general case ማለት ነው። ኦኬ for general case assume k is what የሆነ ቁጥር በቃ ስካለር ቢሆን ተዛን ወዲ ያ of course እንደዚህ ቢቀመጥልን ማለት ነው። እሺ determinant of k ተዛን A ብንባል A ግን ምንድነች ኢንቨርስ ነች I mean ማትሪክስ ነች ማለት ነው። ሶ እንደዚህ ተተቀመጠልን ዲተርሚናንት ኦፍ k ታይምስ ማትሪክስ A ተተቀመጠልን ምንድነው የምናደርገው k ታይምስ k the power of n ታይምስ ዲተርሚናንት ኦፍ A ነው የሚሆንልን ማለት ነው። እሺ እንደዚህ ነው የሚሆንልን። n ስንት ነች ስንት ባይ ስንት 2 by 2 ነው 3 by 3 ነው የሚሆነው 3 by 3 ትሆነች n 3 እንጠቀም 2 by 2 ተተባል n ማንን እንጠቀማለን 2 እንጠቀማለን። k ደግሞ ማነች ኮንስታንቷ ነች። ዲተርሚናንት ኦፍ A ደግሞ እንግዲህ ያው the given ይሰጠናል ወይም ፈልገን የምናገኘው ይሆናል። እዚህ ሲናሪዮ ግን ኢንቨርስ ነች። በA በኩል ማነች ያለችው ኢንቨርስ ነች። ስለዚህ ምን ሆነ በk በኩል 2 እንተካን በn በኩል ደግሞ A 3 by 3 ተብለናል 3 እንተካን ተዛን ዲተርሚናንት ኦፍ A ኢንቨርስ አደረግን ማለት ነው። A ስንት ይመጣልናል 8 መጣልን ታይምስ ስንት
ዲተርሚናንት ኦፍ ዘ ኢንቨርስ። እኛ ደግሞ ዲተርሚናንት ኦፍ ኢንቨርሷን ደግሞ በምን ማግኘት እንችላለን? መጻፋችሁ ላይ ቁጭ ብሎ አለ 1 ኦቨር ዲተርሚናንት ኦፍ ኤ አድርገን ማግኘት እንችላለን። 1 ኦቨር ዲተርሚናንት ኦፍ ኤ ደግሞ ስንት ተብለናል? 4 ተብለናል ማለት ነው። ስለዚህ በዚህ ፋንታ ማንን እንተካለን? እቺኛዋን እንተካለን። 8 ሲባዛ ዋት በዚህ ዲተርሚናንት ስንት? በ1 ኦቨር 4 ማለት ነው። ስለዚህ 8 ሲባዛ በ1 8 ሲካፈል ለ2 ለ4 2 ይመጣልናል። ሶ ዘ ኮሬክት አንሰር ሹድ ቢ ቢ ይሆንልናል ማለት ነው። ዚስ ኢዝ 49ኛው ጥያቄ። 50ኛው ጥያቄያችን ደግሞ ምን ይለናል ማለት ነው? what the solution set for the radical equation this one። ይሄኛው ጀስት ቀጥታ እንሰራዋለን። ያው እቺኛዋ ባይዘው እቺኛዋ ያውላችሁ ሙሉ ነች። እሺ እንደዚህ ነች ያለችው እንደዚህ ነች። እሺ ከራዲካል በምናወጣው ያ ከስኬር ሩት ኦኬ ሶሪ ከስኬር ሩት ብናወጣው x ስኬር ፕላስ what 3x the whole 1 over 2 ነው የሚሆነው አይደል እንዴ? እንደዚህ ነው የሚሆነው። እዚህ ኳልስቱ ስንት 2። አሁን እቺን 1 over 2 ለማጥፋት በስንት ማባዛት አለብን? ለምሳሌ አሁን 1 over 2 የሆነ ለማጥፋት ወይም ዋን ለማድረግ በስንት ነው የምናባዛት? እቺን በሁለት ነው የምናባዛት። ምክንያቱም 2 በ2 ይጠፋልናል 1 ይሆናል። ዘ ፓወር ኦፍ 1 ማለት ያው ራሱ ማለት ነው። ስለዚህ እቺኛዋን ለማጥፋት ምን እናደርጋለን ማለት ነው? በ2 እናባዛታለን። እዚህ ጋር ዘ ፓወር ኦፍ 1 አለች እንዳትራሱ። እቺን በ2 አባዛን እቺኛዋንም ያው አናዳላ በ2 እናባዛታለን ማለት ነው። ቺቱ በቱ ጥፋት አለኝ x ስኩዌር ፕላስ 3x ዘ ሆል the power of 1 ማለት ኦልሞስት ራሱ እንደማለት ነው። ኦኬ ምንም ኦልሞስት የለውም ራሱ ይሆናል ማለት ነው። x ስኩዌር ፕላስ what 3x ይመጣልናል ማለት ነው። እዚህ ኳልስቱ 2 the power of 1 times 2 ማለት ደግሞ 2 እንደዚህ እንደማለት ነው። 2 ስኩዌር ማለት ደግሞ ስንት ነው? 4 እንደማለት ነው። 4 ተዛንስ 4አችንን ወደዚህ እናመጣለን ማለት ነው። x ስኩዌር ፕላስ 3x ማይነስ 4 is equals to 0 በቃ ጨረስን። ከእንግዲህ በኋላ ማድረግ ያለብን ምንድነው? the value of x ን በፈለጋችሁ በፎርሙላው በኮምፕሊቲንግ ስኩዌር ሜትድ በተመቻችሁ ሰርታችሁ የx እና y ቫልዩ የx ን ቫልዩ ማግኘት ማለት ነው። ሶ ይሄኛውን ፋክተራይዝ በመናረግበት ጊዜ ምን ይሆንልናል ማለት ነው? x + 4 and x - 1 is equals to 0 this means እኮ በቃ እሺ ይሄኛውን ብታባዙት ማን ይሰጣችኋል? ይሄን መልሶ ይሰጣችኋል ማለት ነው። ተዛን ወዲህ የx ቫልዩ ስንት ይሆነልናል እዚህ ጋር ማለት ነው? -4 ይሆነልናል። ኤንድ እዚህ ጋር ደግሞ የx ቫልዩ ኦር የx ቫልዩ ስንት ይሆነልናል ማለት ነው? 1 ይሆነልናል። አሁን we need to check እዚህ ውስጥ ከተን እንደገና ቼክ ማድረግ አለብን። for x = 1 ቢሆን እሺ ለምሳሌ 1ን ተክቼ ላሳያችሁ። እሺ በx በኩል 1ን ልተካ x ስኩዌር ነው የሚለው በx በኩል 1ን ስተካ 1 ስኩዌር ይሆናል። 1 ስኩዌር ደግሞ 1 ይሆናል ሲደመር እናደርጋለን። 3 ታይምስ x ነው የሚለው በx በኩል 1ን ተካለን። 3 ሲባዛ በ1 ደግሞ 3 ይሆናል። እዚህ ኳልስቱ ስንት 2። ስለዚህ ይሄኛው ደግሞ ስንት ይሆናል? 1 ሲደመር 3 4 ይሆንልናል። እዚህ ኳልስቱ 2 ይሄኛው ከራዲካል ሲወጣ 2 እዚህ ኳልስቱ ስንት 2 so this is right -4ንም ቼክ ስታደርጉት እኩል ነው የሚመጣላችሁ። ይሄው እዚህ ጋር ቼክ ተደርጎላችኋል። ስለዚህ ሶሉሽናችን ምን ይሆናል ማለት ነው? -4 እና 1 የምትለዋ ትሆንልናለች ማለት ነው። 1 እና -4 የምትለዋ ትሆንልናለች ማለት ነው። that the correct answer should be a ይሆንልናል ማለት ነው። ከዛም በኋላ ኔክስት ጥያቄያችን ደግሞ የሚሆነው ኦኬ እቺኛዋ ጥያቄ አለች using logarithm rules ይለናል which expression is equivalent to this one so ያው እዚህ ጋር ፕሮዳክት ሩል አለ ፓወር ሩል አለ። ያው ላሳያችሁ ምንም እንትን የሚል ነገር የለውም። ሎግ ቤዛችን 3 ነው 9 ታይምስ x ስኩዌር ነው። ሶ 9 ሲባዛ x ስኩዌር አሁን እዚህ ጋር ፕሮዳክት ሩሉን መጠቀም እንችላለን። ምንድነው የሚለን ማለት ነው? ሎግ ኦፍ 3 ቤዙ 1 ከሆነ ማለት ነው 9 what ሲደመር ፕሮዳክት ሩል ስለሆነ ማለት ነው። ከሸንት ደግሞ ቢያ ማይነስ ነበር የምንለው ሎግ ኦፍ ያው ይሄ በጣም ሲምፕለስት የሆነ ጥያቄም ነው እንትንም ነው ለሩሉ ማለት ነው። 3 ቤዛችን 3 ተዛስ ማንቀረችን x ስኩዌር ይሄ ተመልሶ ይሄንን ይሰጠናል ማለት ነው። now we compute this one ይሄ ደግሞ ከስንት ጋር እኩል ነው? ከ2 ጋር እኩል ነው። ኦኬ እንዴት እንደሆነ ላሳያችሁ። ያው ቅድም ማሳይቻችኋለሁ። እሺ ሎግ 3 sorry አሁን እንትኑ
እሺ ያው ተጽፏል ኦልሬዲ ሲጽፍ ይሻላል ብዬ ነው እዚህ ኢኳልስ ቱ ይሄ ለምሳሌ አሱም ከኤክስ ጋር እኩል ነው ብንል ወደ ኤክስፖኔንሻል ስንቀይረው ምን ይሆናል 3 ዘ ፓወር ኦፍ ኤክስ is equals to 9 ነው የሚሆነው ሶ 3 ዘ ፓወር ኦፍ ኤክስ is equals to 9 ማለት ደግሞ 3 ስኩዌር እንደማለት ነው ስለዚህ ቤዙ አንድ አይነት ነው የኤክስ ቫልዩ ስንት ይሆናል 2 ይሆናል that means የኤክስ ቫልዩ እዚህ ጋር 2 ሆነ ማለት እንግዲህ log of 9 to the base 3 ከማጋ እኩል ነው ከ2 ጋር እኩል ነው ስለዚህ this the whole expression ከማጋ እኩል ይሆንልናል ከ2 ጋር እኩል ይሆንልናል ሲደመር log of the base 3 x square ኦኬ እቺ x square እቺኛዋ ቱ ደግሞ ወዴት ትመጣለች ወደ ኋላ ትመጣም እዚህ ጋር ትመጣለች ማለት ነው እዚህ ጋር ትመጣና ከሎጉ ጀርባ ትሆናለች log ቤዙ 3 x ይሆንልናል ማለት ነው ዛት ኢት ኤ ምርጫችን ላይ ቁጭ ብላ 2 + 2 log of base 3 x አለቀ ማለት ነው ሶ መልሳችን b ነው የሚሆነው ማለት ነው መልሳችን b ይሆናል ተዛን ወዲ ደግሞ ሌላው ጥያቄያችን ደግሞ ምንድነው የሚለን ማለት 52ኛው ጥያቄያችን given the exponential function f of x is equals to 2 the power of x and g of x is equals to 0.5 the power of x which statement describes their monotonicity ነው የሚለን monotonicity means function whether እንግዲህ the function increase decrease የሚያደርግበት እንግዲህ property ነው this is more እንግዲህ increasing function decreasing function especially እንትን ምናምን አለ ብቻ monotonicity ፈልጉ ብትባሉ የዛኔ ፋንክሽኑን ኦኬ ይሄ their monotonicity describe የሚያደርገው የትኛው ነው ግን monotonicity ፈልጉ ተባላችሁ የተሰጣችሁን ፋንክሽን increasing decreasing የሚያደርግበት ኢንተርቫል ነው ፈልጉት ማለት ነው ስለዚህ ስለነኚህ ሁለቱ ፋንክሽኖች ስለ g of x እና f of x monotonicity increase decrease የሚያደርጉበት ኢንተርቫል ወይ ዲክሪዚንግ ይሆኑ ኢንክሪዚንግ ይሆኑ ዞል ፋንክሽኑ ማለት ነው የሚያደርጉበት ላይክ ፕሮፐርቲ ነገር ነው የሚገልጽልን ማለት ነው ሶ ጀነራሊ ሁለት ነገሮች ነው ማወቅ ያለብን ማለት ነው ሊትራሊ ይሄ ኢንክሪዚንግ ዲክሪዚንግ ለማለት ለኤክስፖኔንሻል ፋንክሽን ዲፔንድ የሚሆነው ዘ ቫልዩ ኦፍ a ላይ ነው ወይም ደግሞ ለምሳሌ f of x is equals to b the power of x ቢባል እቺ ቤዟን እቺ አይደለ ሶ ሊትራሊ እዚች ላይ ነው ፎከስ የምናደርገው ማለት ነው ኦኬ ፎከስ የምናደርገው that means እንግዲህ 2 ላይ እና 0.5 ላይ ነው ፎከስ የምናደርገው then ቤዙ ማለት ነው ወይም a ብሏታል እዚህ ጋር a ወይም ቤዟ ከምን ከአንድ የምትበልጥ ሆነ ፋንክሽኑ ምን ያደርጋል ኢንክሪዚንግ ያደርግልናል ማለት ነው ኢንክሪዚንግ ነው እንደገና ደግሞ ቤዙ ወይም a በ0 እና በ1 መካከል ተሆነ ደግሞ ዲክሪዚንግ ነው ማለት ነው ሶ እቺን ታስታውሳችሁ በጣም ቀላል ጥያቄ ነው ማለት ነው ስለዚህ እንደምታዩት የf of x ቤዙ ስንት ነው 2 ነው ከ0 ይበልጣል ስለዚህ f of x ምንድነው ኢንክሪዚንግ ነው የሚያደርግልን ማለት ነው g of x ደግሞ 0.5 ነው 0.5 ደግሞ በ0 እና በ1 መካከል ነው ያለው ስለዚህ ይሄኛው ደግሞ ዲክሪዚንግ ነው የሚያደርገው ሶ f of x increasing g of x ደግሞ decreasing so that's the correct answer ማለት ነው that's the correct answer 53ኛው ደግሞ ምን ይለናል in arithmetic progression or in arithmetic sequence the first term is 11 and the common difference is -13 እዚህ ጋር d ተሰጥቶናል እዚህ ጋር let's say a1 ወይም a ማለት እንችላለን ችግር የለውም first term እና common difference ተሰጠ then what the sum of the first 7 terms ይለናል ማለት ነው እዚህ ጋር ደግሞ n ተሰጥቶናል ማለት ነው so የመጀመሪያዎቹ 7 ተርሞች ኦኬ የመጀመሪያዎቹ 7 ተርሞች ድምራቸውን ነው የምንፈልገው ይሄ ያው ሾርተስት ዌይ የሚሆነው ምንድነው ሰሙን ማወቅ ነው የሚለው the sum of the first n term is given ያው መጻፋችሁ ላይ ላ ፎርሙላው given የሚሆነው n over 2 times 2a plus 2a ማለት a1 ነች እሺ first term ማለት ነው plus into ቅንፍ n - 1 times d ደግሞ common difference ማለት ነው ስለዚህ ሁሉም ተሰጥቶናል like first term 11 ተሰጥቶናል common difference ተሰጥቶናል n ናችን ተሰጥታናለች ማለት ነው n ናችን ተሰጥታናለች so ከኛ የሚጠበቀው ሰብስቲዩት ማድረግ ነው n over 2 ነው የሚለው so n 7 ተሰጥታናለች so 7 over 2 times ይሄው times 2a ይለናል a ማለት ፈርስት ተርም ማለት ነው 2 ሲባዛ በፈርስት ተርሙ 11 ስለሆነ ሲደመር n - 1 n ስንት ነች 7 ነች ሲቀነስ 1 ስለዚህ 7 ሲቀነስ 1 ሲባዛ -13 ወይም ደግሞ በዲ ማለት ነው ኮመን ዲፈረንሱ ስለዚህ 7 over 2 አለች በቅንፍ 2 ሲባዛ በ11 ስንት ነው 22 ነው 7 ሲቀነስ 1
6 ነው ሲባዛ በማይነስ 13 እናደርጋለን 7/2 ታይምስ 22 ይሄኛውን ደግሞ በመናባዛበት ጊዜ 6ን በማይነስ 13 ስናባዛ ማይነስ 78 ይሰጠናል 22 ሲቀነስ 78 56 ይመጣል ስለዚህ 7/2 ሲባዛ በ56 ወይም ደግሞ 7 ሲባዛ 56 ኦኬ ኔጌቲቭ 56 ኦቨር ለስንት ለ2 ማለት ነው ኦኬ ይሄን በዚህ አባስታችሁ ለ2 ስታካፍሉ ስንት ታገኛላችሁ ያው ኔጌቲቭ ስላለኝ ኔጌቲቭ 196 እናገኛለን ማለት ነው ሶ መልሳችን ቢ ይሆንልናል ማለት ነው ይሆንልናል 54ኛው ጥያቄያችን ደግሞ ምን ይላል in a geometric sequence or GP the first term is G1 ሁለት ተሰጥቶናል and the fifth term is G5 8 ተሰጥቶናል assume the common ratio is what እዚች ጋር ይኸውላችሁ እንትን በሉ assume the common ratio is positive ወይም r ምንድነች ፖዚቲቭ አርጓት ነው assume ፖዚቲቭ እንደሆነች assume አርጉ ነው then what the value of the third term ወይም ደግሞ G13 13ኛውን ተርም ነው የተጠየቀው ምን ተሰጥቶናል G1 እና G5 ተሰጥቶናል ፕላስ እንደው ኮንፊውዝ እንዳያረገ common ratio ፖዚቲቭ አድርጉት ብሎናል ስለዚህ nth term ጀነራል ፎርሙላውን ለማግኘት gn = ምን ይሆናል first term ሲባዛ common ratio the power of n - 1 ነው የምናደርገው ማለት ነው ጊቭናችንኛ g1 እና g5 ተሰጥቶናል ማለት ነው ስለዚህ g1 ተሰጥቶናል nንም 13ኛው ነው ያለው ሶ nም 13 ሆነልናለች rን ግን አናቃትም ሶ rን ከየት ነው የምናገኘው ከዚህች ነው የምናገኘው ምክንያቱም g5 8 ስለተሰጠን ማለት ነው ለምሳሌ g5ን ለማግኘት ምንድነው የምናደርገው 2r the power of 4 ነው የምናደርገው g7ን ለማግኘት ምንድነው የምናደርገው 2r the power of 6 ነው የምናደርገው ልክ እንደዛው ማለት ነው ሶ g5 = 2r the power of 4 ነው g5 ስንት ተሰጣናለች 8 ተዛን 2r the power of 4 ስለዚህ አሁን ከእንግዲህ ያለው ልስራላችሁ እኔ ልስራላችሁ እዚች ጋር የሆነች ስቴፕ ስለተዘለለች ማለት ነው r the power of 4 ይሆናል ሶ ብቻዋን ለማስቀረጥ over 2 ቺኛዋን በዚህኛዋ r the power of 4 = ስንት 8 ሲካፈል ለ2 ስንት ይሆነልናል 4 ይሆነልናል ማለት ነው አሁን እቺኛዋን ሶልቭ ለማድረግ ሌት እንላለን ሌት ምን assume እሺ y የምንላት ቫልዩ r ስኩዌር ጋር እኩል ነች ብለናል እቺኛዋን assume ብለን ወይም ሌት ብለን የተነሳን ሶ r the power of 4 ማለት ምን ማለት ነው 2 እንደው 2 4 እንደማለት ነው አይደል ይሄን ራሱን ይሰጠናል ግን r ስኩዌር ከማጋ እኩል ነች ብሎናል ከy ጋር እኩል ነች ስለዚህ እቺኛዋ ቫልዩ ከy ጋር እኩል ትሆንልናለች y እቺኛዋ ቫልዩ ከy ጋር ተዛም እቺ 2 አለች ደግሞ 2ን እዚህ ጋር እናመጣታለን እዚህ = 4 አሁን የy ቫልዩን ለመፈለግ ምንድነው የምናደርገው ማለት ነው እቺኛዋን በ1/2 እቺኛዋን በ1/2 በመናረግበት ጊዜ የy ቫልዩ ምን ይሆንልናል ማለት ነው ፕላስ ኦር ማይነስ ስንት ይመጣልናል ማለት ነው ኦኬ 4 ይመጣልናል ማለት ነው ስለዚህ የy ቫልዩ ፕላስ ኦር ማይነስ ስንት ይመጣልናል ማለት ነው 2 ይመጣልናል ማለት ነው ኦኬ አሁን ግን y ደግሞ ከማጋ እኩል ነች ተባብለናል ከr ስኩዌር ጋር እኩል ነች ተባብለናል ስለዚህ መልሰን r ስኩዌርን ደግሞ እናመጣታለን y ከr ስኩዌር ጋር ስለሆነች ሶ r ስኩዌር ፕላስ ኦር ማይነስ 2 ተባብለናል እዚህ ጋር እናቆምና እዚህ ጋር የሰጠን እንዳትረሱ assume the common ratio r ማን common ratio is positive ስለዚህ እዚህ ጋር ኔጌቲቭ 2 አለ ፖዚቲቭ 2 አለ ሶ የትኛው ነው ፖዚቲቭ 2 ነው እንወስዳለን ማለት ነው r ስኩዌር ምን ይሆንልናል ማለት ነው ፖዚቲቭ 2 እንወስዳለን ስለዚህ እቺኛዋን ስኩዌሯን ለማጥፋትም ልክ እዚህ ጋር በተጠቀምነው ሜተድ ምን እናደርጋለን ማለት ነው እቺኛዋ ስኩዌር ሩት ኦፍ 2 ትሆናለች አገኝ ፕላስ ኦር ማይነስ ማስቀመጥ አለብን ግን ፖዚቲቭዋን ነው ወሰዱ ያለ ስለዚህ በቃ ፖዚቲቭ ትሆንልናለች ማለት ነው ሶ አራችን ስንት አገኘን 2 አገኘን ሂሪጎ ማለት ነው ከዛም በኋላ በቃ this is a matter of substitution ማለት ነው ይሄው ፎርሙላችን ተሰጥቶናል እዚህ ጋር ማንን ነው ፈልጉ የተባለው G13 ነው G13 ነው ፈልጉ የተባለው ማለት ነው ኦኬ G13 ነው ፈልጉ የተባለው ሶ G13 ለመፈለግ ምን እናደርጋለን G1 r n the power of -1 እናደርጋለን ማለት ነው G1 ስንት ተሰጥቶናል 2 r ስንት ተሰጥቶናል ስኩዌር ሩት ኦፍ 2 n the power of -1 ይለናል n ስንት ነች 13 ሲቀነስ 1 12 እሺ አሁን ደግሞ እቺኛዋን ደግሞ እንዴት እንፈልጋታለን 2 ሲባዛ እናደርጋለን ራዲካል 2 እሺ ራዲካል 2 ያው ትንሽ ማሰብ ያስፈልጋል እዚህ ጋር
ስኩዌር ታይምስ 6 ብናደርገው እንችላለና 2 ሲባዛ 6 መልሶ ይሄንን ይሰጠናል ማለት ነው። መልሶ እስከሰጠን ድረስ መጠቀም እንችላለን ማለት ነው። ሶ 2 ይሆንልናል ማለት ነው። እቺኛዋ 2 እቺኛዋን ራዲካል ታጠፋለች። ራዲካል is 1/2 እቺኛዋ 2 ሶ ትጠፋለች ማለት ነው። ምን ትቀርልናለች? 2 ትቀርልናለች። to the power of ስንት ይቀራል ማለት ነው? 6 ይቀርልናል ማለት ነው። ስለዚህ 2 ሲባዛ to the power of 6 ደግሞ ስንት ነው? 64 ነው ማለት ነው። ሶ 2 ሲባዛ 64 128 ይሆናል ማለት ነው። 128 ስለዚህ 13ኛው ተርማችን ምን ይሆናል ማለት ነው? 128 ይሆናል ማለት ነው። 128 ይሆናል። then 55ኛው ጥያቄያችን the infinite repeating decimal 0.373737 can be expressed as which irrational fraction in lowest term ይሆናል። ይሄኛው ባጭሩ መንገድ ይሄኛውን ከምትከተሉ ማለት ነው ኦልድ ቡክ ላይ ያለ 9th grade 9 ኦልድ ቡክ አለ። ኦኬ ማትስ ማለት ነው ዩኒት አይ ቲንክ ዩኒት 1 ኦኬ ያ ዩኒት 1 ነው የሚሆነው። ሶ አሲዩም ዴሲማሉ ስንት ተሰጥቶናል? ጊቭን ዴሲማል 0.37 ተሰጥቶናል። 37 እያለ ይሄዳል። ስለዚህ በቃ ሪፒት ያደርጋል ማለት ነው ሁለቱንም ቫልዩ። ከዛን በኋላ አሁን እቺን ፖይንት ኦኬ እቺን ፖይንት እዚህ ጋር ለመውሰድ we need 20 ማለት ነው። that means 100 ዴሲማል ማለት ነው። ሶ እቺን ፖይንት ወደዛ ወስደናታል። ስንት ይሆናል ማለት ነው? እንግዲህ እያለ ይቀጥላል እያለ ይቀጥላል 37 ነጥብ ምን ይሆናል 37 እያለ ይቀጥላል። እሱ 37 እያለ የሚቀጥል ነው የሚሆነው። ከዛስ ዴሲማሏን ከስር እናመጣለን። ዴሲማሏ ኦሪጂናል ዴሲማሏ 0.3737 እያለ ነው የሚሄደው። ይሄን ምን እናደርገዋለን ማለት ነው? እንቀንሰዋለን ማለት ነው። እንቀንሰዋለን 37.7 0.37 ይሄ በቃ ይቀነሳል 0 ናት። 37 ሲቀነስ 0 37 ይመጣልናል። ይሄም ዲ ያለን 100 ዲ ሲቀነስ ዲ አንድ ዲ ማለት ነው ስንት ይሆናል? 99 ዲ ይመጣል። ዲ ዴሲማሏን ኦኬ ወይም ፍራክሽኗን ለማግኘት ማለት ነው ዲ ብቻዋን ለማስቀረት ስንሄድ ለ99 ይጠፋል። ሶ ፍራክሽናችን ስንት ይሆናል ማለት ነው? 37/99 ይሆንልናል። ባጭሩ እናገኛታለን ማለት ነው። ሶ 37/99 ቢ መልሳችን ይሆናል ማለት ነው። ባይ ዘ ዌይ ይሄ ለሁሉም አያገለግልም። ለምሳሌ ለ0.37 እንደዚህ ቢሆን ሌላ ኬዝ ነው የሚሆነው። እዚህ ጋር 10D ኦኬ 10D ሆኖ እዚህ ጋር 100D እናደርግና እዚች ጋር ግን 10D እናገኛለን ማለት ነው። ለምሳሌ ቆይ ላሳያችሁ። እቺ ኮንፊውዝ መልሳችን በቃ ይሄ ከገባችሁ ኢዝ ኢነፍ መልሳችን ዲ ነው፣ ግን ዝም ብላችሁ እንዳትጠቀሙት ማለት ነው። ወይም ደግሞ ካገኛችሁ ሄዳችሁ ማየት ትችላላችሁ። የሾርት እንትን ስለሆነ አሁን ፈልጉ የተባለው 3777 ቢሆን ኦኬ ዴሲማላችን እንደው ነው 0.37 ነው የሚሆነው። 7 ብቻ ነች የምትደገመው ማለት ነው የምትደገመው። ኦኬ ስለዚህ እቺኛዋን ነጥብ ወዴት ነው የምናሻግራት ማለት ነው? ወዴት ነው የምናሻግራት? እዚህ ጋር ነው የምናመጣት ፈርስት ማለት ነው። ኦኬ 100 ያስፈልገናል። 37 ነጥብ ስንት 37 አይደለም፣ አሁን 77 ነው የሚደገመው። 7 ይደገማል። ከዛን አጌን ሉክ we need to think አሁን ማለት ነው እቺኛዋ ኦኬ እቺኛዋ ተገንጥላ የወጣችውን እቺን ፖይንት እዚህ ጋር ለማምጣት ደግሞ ስንት ያስፈልገናል? 10 ያስፈልገናል። ስለዚህ 10D ይሆንልናል ማለት ነው። 10D is equals to ስንት 3.7777 እያለ ይሄዳል ማለት ነው። ስለዚህ እቺኛዋን መቀነስ ነው። 100D ሲቀነስ 10D 90D ይሆንልናል። ይሄኛው ይጠፋፋል። 37 ሲቀነስ 3 ደግሞ I think ያ 34 አይደለም። so the value of d ምን ይሆንልናል ማለት ነው? 34/90 ይሆናል ማለት ነው። ስለዚህ እስቲ ቼክ አድርጉት። 34 ሲካፈል ለ90 0.37777 ይመጣል። 37ን ለ99 ብናካፍለው ደግሞ 0.373737 ያለ ይሄዳል ማለት ነው። ልክ እንደዚህ ነው የሚሰራው። so the correct answer should be b ማለት ነው። 56ኛው ጥያቄያችን ደግሞ according to the properties of integration which one of the following is equivalent to this ይለናል። ይሄኛው በጣም ቤዚክ የሆነ ነገር ነው። ቤዚክ እና ኤሌመንተሪ የሆነ ነገር ነው። so integration of 3f of x
ማይነስ ጂ ኦፍ ኤክስ ዲ ኦፍ ኤክስ ነው የሚለው። ሶ ይሄኛውን ለማድረግ እንግዲህ ምን መጠቀም እንችላለን ማለት ነው 3 ኦኬ ቆይ እቺኛውን ደግሞ ቅንፏ አታስፈልገንም 3 ኤፍ ኦፍ ኤክስ ኦኬ ኤፍ ኦፍ ኤክስ ባይ ዲኤክስ ማይነስ ኢንተግሬሽን ኦፍ ጂ ኦፍ ኤክስ ዲኤክስ ማድረግ እንችላለን ማለት ነው። ኦኬ ይሄ ካለ እሰየው እንወስደዋለን ማለት ነው። ይሄ አይ ቲንክ ምን ላይ ያለ ኢንተግሬሽን ኦፍ 3 ኤፍ ኦፍ ኤክስ ዲ ኦፍ ኤክስ ማይነስ ኢንተግሬሽን ኦፍ ጂ ኦፍ ኤክስ ዲ ኦፍ ኤክስ አለ ማለት ነው። ግን አላለቀም። እዚህ ላይ እኔ መጀመሪያ ቼክ ስላደረኩት ነው። ግን ፈርዘር መሄድ አለብን። ኦኬ እንደገና እቺኛዋን ምን ማድረግ እንችላለን? ማውጣት እንችላለን። ግን ስናወጣ ለኤፍ ኦፍ ኤክስ ብቻ ነች። እዚህ ጋር እንደምታዩት እቺኛዋ ለኤፍ ኦፍ ኤክስ ብቻ ነች 3 እዚች ጋር ብትሆን ኖሮ 3 ለሁሉም ትሆን ነበረ። ግን እቺኛዋ ለኤፍ ኦፍ ኤክስ ብቻ ነች 3 ኤፍ ኦፍ ኤክስ ዲ ኦፍ ኤክስ ማይነስ ኢንተግሬሽን ኦፍ ጂ ኦፍ ኤክስ ዲ ኦፍ ኤክስ ነበር የሚሆነው። ይሄ ፓርት ግን የለም። ይሄኛው ሉክ ይሄኛው እቺኛዋ 3 ያወጣት ለሁሉም ነው ያደረጋት እዚህ ጋር እንደምታዩት። እዚህ ጋር ግን 3 የተሰጠችን ለማን ለኤፍ ኦፍ ኤክስ ብቻ ነው ማለት ነው። ሶ ይሄ ቹዙ ላይ የለም ያለው ቹዝ ይሄ ነው። ሶ እቺኛዋን እንመርጣለን ማለት ነው። ዚስ ኢዝ እንግዲህ ቢ ይሆናል መልሳችን። 57ኛው ጥያቄያችን ደግሞ 3 vertex of a parallelogram ABCD are given ይለናል ተሰጥቶናል። if AD is parallel to BC then what are the coordinates of vertex D? ኦኬ ይሄኛውን let's draw the parallelogram ማለት ነው። አትዩም እንግዲህ እሺ ያው ፐርፌክት ላይሆን ይችላል። ዞሮ ችግር የለውም ይሄኛው ይሆንልናል ማለት ነው። assume this is parallelogram and this is A and this is B C and D ማለት ነው። አሁን እዚህ ጋር ተሰጥቶናል ቨርቴክሱ እዚህ ጋር ተሰጥቶናል and AD እና ኦኬ AD ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው ምንድነው ይለናል? ፓራላል ናቸው ይለናል። ኦኬ BC እና AD ፓራላል ናቸው ይለናል። ኦኬ ስለዚህ if they are parallel ከሆኑ ኦኬ ፓራላል ከሆኑ እንግዲህ AD እና BC ምንድናቸው ማለት ነው? እኩል ናቸው ነው። በቃ ኮንሴፕቱ እሱ ነው። እኩል ናቸው። AD እና BC ምንድናቸው? እኩል ናቸው ማለት ነው። ሶ B ተሰጥቶናል። B ስንት ተሰጥቶናል? 5,0 ተሰጥቶናል። C ቨርቴክሱ ደግሞ 7,4 ተሰጥቶናል። ስለዚህ BC ምን ይሆንልናል ማለት ነው? ከዚህ እስከዚህ ያለው 7 ሲቀነስ 5 ስንት ይሆናል? 2 4 ሲቀነስ 0 4 ይሆንልናል ማለት ነው። ኦኬ BC ስንት ሆነ? 24 BC 24 ተሆነ ደግሞ AD ምን ይሆንልናል ማለት ነው? 24 ይሆንልናል ማለት ነው። AD 24 ይሆናል። ምክንያቱም ፓራላል ናቸው። እነኚህ ፓራላሎቹ ደግሞ ምንድናቸው? እኩል ሌንግዝ ነው ያላቸው ማለት ነው። ናው እኛ የፈለግነው አሁንም ADን አይደለም የተጠየቅነው Dን የተጠየቅነው። ስለዚህ የA 00 ተሰጥቶናል። ኦኬ 00 ተሰጥቶናል። ከዛን AD ደግሞ ተሰጥቶናል። እሺ AD 24 ተሰጥቶናል። ከዛን የዲን ነው ፈልጉ የተባልነው የዲን x እና y ነው ፈልጉ የተባልነው ማለት ነው። ስለዚህ ሲምፕሊ የዲን ለማግኘት ምንድነው የምናደርገው ማለት ነው? ለምሳሌ አሁን አሲዩም እዚህ ጋር ኮንሴፕቱ እንደሚገባችሁ ባይዘዌ ADን ለማግኘት ምን ነበር የምናደርገው እኛ? ADን ለማግኘት x ሲቀነስ 0 y ሲቀነስ 0 አድርገን ADን እናገኛለን። ናው ቱ ፋይንድ D ለማግኘት ደግሞ ከዚህ ውስጥ ማለት ነው ፍሮም AD እና ከA D ለማግኘት ምንድነው የምናደርገው ማለት ነው? ኦኬ D ለማግኘት 2 ሲደመር what I mean 0 ሲደመር 2 ስንት ይሆንልናል? 2 እንደገና አጌን እቺኛዋም 0 ነው 0 ሲደመር 4 ስለዚህ D ራሱ ምን ይሆንልናል? 24 አክቹአሊ ከAD ጋር እኩል ሆነብን። ለምንድን ነው እኩል ሆነው? 0 ስለሆነ ነው እንጂ የሆነ ቁጥር ቢሆን ኖሮ ከፍ ይል ነበር ወይ ዝቅ ይል ነበር። ስለዚህ ዲያችን የዲ ቨርቴክስ ስንት ይሆናል? 24 ይሆናል ማለት ነው። ወይ ዛትስ ኢት ማለት ነው። 58ኛው ደግሞ ምን ይለናል? if alpha and beta are complementary angle that means complementary angle ተተባሉ the sum of that two angles is what ሰማቸው 90 ዲግሪ ነው። supplementary ተሆነ ደግሞ ሁለት አንግሎች 180 ዲግሪ ነው። which one of the following trigonometric relation is always what true የሆነው? ይሄን ቫልዩም ቼክ እያደረግን እንሄዳለን። ሳይን አልፋ ከሳይን ቤታ ጋር እኩል ነው ይላል። እሺ አልፋ እና ቤታ እንግዲህ ዲፈረንት አንግል ናቸው። ሳይን 30 ዲግሪ እና ሳይን
60 ዲግሪ እኩል ናቸው እያለን ነው። ምክንያቱም 30 እና 60 ዲግሪ ምንድን ናቸው? ኮምፕሊመንተሪ ናቸው። 30 ሲደመር 60 90 ስለሚሰጡን ሶ ሳይን 60 እና ሳይን 30 እና ሳይን 60 እኩል ናቸው አይደሉም። ይሄኛው 1/2 ነው፣ ይሄ ራዲካል 3/2 ነው። ስለዚህ ኤ አይሆንም ማለት ነው። ታን አልፋ እና ታን ቤታ እኩል ናቸው ይለናል። ያ ማለት ታን 30 ዲግሪ እና ታን 60 ዲግሪ እኩል ናቸው እያለ ነው። this is also false። ሲ ላይ ደግሞ ሳይን ኦኬ ሳይን 30 ዲግሪ እና ማጋ ኮዝ ዋት 60 ዲግሪ ቤታን 60 ብናደርገው ማቀየርም እንችላለን፣ ችግር የለውም። 60 ዲግሪ እኩል ናቸው እያለን ነው። this is completely what correct ማለት ነው። ሳይን 30 ዲግሪ ስንት ነው? 1/2 ኮዝ 60 ዲግሪ ስንት ነው? 1/2 ስለዚህ እኩል ናቸው። so the correct relation ሁልጊዜ ትሩ የሚሆነው ይሄ ነው። if two angles are complementary if እነኛ አንግሎች አልፋ እና ቤታ ብንላቸው ሳይን አልፋ ከኮዝ ቤታ ጋር እኩል ነው። so correct answer ሲ ይሆንልናል። እሺ in descriptive statistics the third decile corresponds to which percentile ይለናል። okay decide divide an order data set into 10 equal part that namely እንግዲህ ስንት ዴሳይሎች አሉ? 9 ዴሳይሎች አሉን ማለት ነው። እያንዳንዱ ዴሳይል ደግሞ ሪፕሬዘንት የሚያደርግልን ስፔሲፊክ ፐርሰንታይል ኦፍ ዘ ዳታ ነው። ኦኬ ስፔሲፊክ ፐርሰንቴጅ ኦፍ ዘ ዳታ ነው። ለምሳሌ የፈርስት ጂ1 10 ፐርሰንታይሉን እንትን ሪፕሬዘንት ያደርግልናል። ሰከንዱ 20ኛውን ፐርሰንታይል ዲፋይንድ ሪፕሬዘንት ያደርግልናል። ሰርዱ ደግሞ 30ኛውን ማለት ነው 40ኛውን። ዲ7 ደግሞ ስንተኛው? 70ኛውን ፐርሰንታይል። ስለዚህ እኛ የተጠየቅነው ሶስተኛውን ዲ3 ነው። ሶ ዘ ኮሬክት አንሰር ሹድ ቢ 30ኛውን ፐርሰንታይል ይሆንልናል ማለት ነው። ሶ ቢ ይሆናል ማለት ነው። መልሳችን ቢ ይሆናል። እሺ የመጨረሻው ጥያቄያችን እንግዲህ የሚሆነው ምን ይሆናል ማለት ነው? what is the simplified form of the expression this one ይለናል። ባይ ዘ ወይ ይሄኛው question of the video እንግዲህ አልሰጣችሁም። ፊዚክስ ሰጥቻችሁ ነበረ። ይሄኛውን ልሰጣችሁ አስቤ ነበረ ግን እንደው ሌላ ልሰጣችሁ ይቻላል ይሄኛው፣ ምክንያቱም ትንሽ ባይ ዘ ወይ ቀላል ጥያቄ ነው ግን ያ ራዲካል ምናምንም ስላለ አብዛኛው ተማሪዎች እንደው ይሄ ቀላል ነው ከዚህ በላይ ከፍ የሚል ነገር ይከብዳሉ ከፍ ሲሉ ምናምን ማለት ነውና ላሳያችሁ ብዬ ነው። ዝም ብዬ ብቻ አብረን ብናየው ጥሩ ነው ብዬ ነው እንጂ ይሄኛውን ጥያቄ አስቤ ነበር question of the video ማለት ነው። እስቲ ግን ያልሞከራችሁት ተማሪ የተፈተናችሁት ኦኬ ተፈተናችሁታል። ያልተፈተናችሁ ተማሪዎች ግን አቁሙትና ቪዲዮን ሞክሩትና አብረን እንሰራዋለን ማለት ነው። ኦኬ ሶ ራዲካል 45 plus 1 over radical 5 times radical 5 minus 6 over radical 10 ነው የሚለው። ሶ ፈርስት እንግዲህ እያንዳንዱ ነገሮች ሲምፕሊፋይ ለማድረግ ነው የምንሞክረው። እቺኛዋን ሲምፕሊፋይ ማድረግ እንችላለን። ቀደም እቺን ራዲካል 45 እንዴት ሲምፕሊፋይ እንደሆነች አሳይቻችኋለሁ። ሶ ራዲካል 45 ማለት ሲምፕሊ እንግዲህ 45 ማለት ምንድነው? 9 ሲባዛ በ5 ማለት ነው። that means እንግዲህ ራዲካል ኦኬ ራዲካል 9 ታይምስ ራዲካል 5 ማንን ይሰጠናል? ከራዲካል 45 ጋር እኩል ነው። ራዲካል 9 ግን ከማጋ እኩል ነው? ከ3 ጋር ሲወጣ ማለት ነው። ተዛን ወዲህ 5 እንዳለ ይሆናል ማለት ነው። ሶ እቺኛዋ ከማጋ እኩል ይሆናለች፣ ከዚህኛዋ ጋር እኩል ትሆናለች። አጌን ራዲካል 10 የምንላት ነገር ደግሞ ራዲካል 4 ታይምስ ራዲካል 5 አድርገን ማግኘት እንችላለን። ይሄ ሲባዛ 20 ይሰጠናል። በቃ አለቀ። ሶ ያው ማለቴ እኮ 20 ይሰጠናል ስላችሁ ደግሞ ግራ እንዳትጋቡ እንደዚህ ስለሚሆን ማለት ነው። ይሄኛውን ሰፓሬት ስናደርገው በዚህ መንገድ ማስቀመጥ እንችላለን ማለት ነው። ስለዚህ እቺኛዋ ስትወጣ ምን ትሆናለች? 2 ትሆናለች ሲባዛ በስንት? በ5። ራዲካል 20 ደግሞ 2 ራዲካል 5 ይሆንልናል ማለት ነው። ይሄው እቺኛዋን አሁን እቺኛዋን ካረግን ደግሞ ምን እናደርጋለን? እንተካለን ማለት ነው። ኦኬ እንተካለን። ተመላልሰን ምን እናደርጋለን? እንተካካዋለን ማለት ነው። ይሄው እዚህ ጋር ተካካ ነው። በ45 በኩል ማንን ከተን 3 ራዲካል 5 እንተካን ፕላስ ይሄው ፕላስ አለች። ተዛን 1 ኦቨር ራዲካል 5 1 ኦቨር ራዲካል 5 ቅንፉን ዘግተን ሌላ ቅንፍ ከፈትን። ራዲካል 5 ሲቀነስ 6 ኦቨር ለ20 ነበር የሚሆነው። አሁን ግን ለ2 ራዲካል 5 ይሄው 2 ራዲካል 5 እዚች ጋር ኦቨር አለች ማለት ነው። እሺ ያው መልሼ ከምንጽፈው ብዬ ነው።
ችኛዋን አገኘን ማለት ነው። ሲምፕሊፋይንግ ፍራክሽን ከዚህ ውስጥ ማለት ነው። ኦኬ ከዚህ ኤክስፕሬሽን ውስጥ ይሄ ሲምፕሊፋይ አይሆንልንም። እዚች ጋር ግን ትሆንልናለች። ምን የምትለዋ 6 ኦቨር ራዲካል 20 የምትለዋ ማለት ነው። ዛት ሚንስ 6 ኦቨር ራዲካል 20 ማለት ደግሞ ምን ተባብለናል? 2 5 ነው ተባብለናል አይደለ? ሶ በሁለት 3 ይሆንልናል። ስለዚህ 3 ኦቨር ራዲካል 5 ይመጣልናል ማለት ነው። ሶ እቺኛዋ ፓርት ምን ትመጣለች? 3 ኦቨር ራዲካል 5 በቃ ሁሉንም ሆኖ የትኛዋን እንቀይራታለን? 3 ኦቨር ራዲካል 5 የምትለዋል። ናው እያንዳንዱን ተርም እናባዛለን። ልክ እያንዳንዱን ተርም ማለት x - 1 ታይምስ ኦኬ እቺኛዋን ኮንሴፕት መያዝ ነው። ወይ እሺ ያዟት x + 2 ኦኬ እንደዚህ ተተቀመጠ። xን ታባዛለች፣ እንደገና x 2ን ታባዛለች። ሲቀነስ እናደርጋለን አክቹአሊ እዚህ ጋር ስላለ ወይም ሲደመርም አይነት እንችላለን። እሺ ሲደመርም ባለው ሲደመር -1 xን ታባዛለች፣ -1 ፖዚቲቭ 2ን ታባዛለች። the same way ማለት ነው። the same way 3 ራዲካል 5 ማንን ታባዛለች? ይሄንን ያባዛሉ። ስንጨርስ አባተን ሲጨርስ ሲደመር አድርገን 1 ኦቨር ራዲካል 5ም ይሄኛውን መልሳ ታባዛለች ማለት ነው። እሺ አሁን እቺኛዋ ማን ታባዛ? ይሄኛውን ታባዛው ማለት ነው። ኦኬ ሶ ምንድነው የሚሆነው? 3 ራዲካል 5 ምን ይሆንልናል? ራዲካል 5 በቅንፍ ውስጥ ማለት ነው። ኦኬ 5 ማይነስ እቺኛዋ 5 ማለት ነው። እቺኛዋ ደግሞ ከማጋ እኩል ነው ተባብለናል። ኦሬዲ አሳይቻችኋለሁ። 3 ኦቨር ራዲካል 5 ጋር እኩል ነው ተባብለናል። እቺኛዋ 3 ነች። ስለዚህ አሁን እቺኛዋን ታባዛልናለች። ትክክለኛ መልሱን እዚች ጋር ጽፍላችኋለሁ። ሶ ናው ምን ይሆንልናል? 3 ራዲካል 5 ሲባዛ በራዲካል 5 ኦኬ 3 ራዲካሉ 1 ይሆንልናል። ኦኬ 5 ሲባዛ 5 25 ይሆንልናል። 25 ሶ እዚች ጋር ጨርስላችሁ። ሶ 3 ሲባዛ ራዲካል 25 ደግሞ ከንትኑ አይወጣም እንዴ? ይወጣላ። 3 ሲባዛ በ5 ይሆንልናል። ሶ 15 ይሆንልናል ማለት ነው። እዚች ጋር ጻፍላችሁ 15 አጌን አሁን እቺን አባስቷን ጨረሰች። እቺ ደግሞ መልሳ ማንን ታባዛለች? እቺን ታባዛለች። ያው ቦታ እስቲ ሴቭ ላድርግ። እሺ 5 ሲባዛ በስንት? በኔጌቲቭ 3 ኦቨር ዋት ራዲካል 5 ራዲካል 5 ሲባዛ ስለሆነ በራዲካል 5 ይጣፋል። 3 ሲባዛ -3 ደግሞ ስንት ይሆንልናል? -9 ይመጣልናል ማለት ነው። ስለዚህ እቺኛዋን ጨረስን ማለት ነው። እቺኛዋ ኦኬ ሶሪ እቺኛዋ ስራዋን ጨረሰች ማለት እቺን ሁለቱንም አባዛች። አሁን ደግሞ ስራው የማን ነው? የ1 ኦቨር ራዲካል 5 ደግሞ እንግዲህ መልሶ ማንን ያባዛል ማለት ነው? ራዲካል 5 ማይነስ 3 ኦቨር ራዲካል 5ን ያባዛልናል ማለት ነው። 1 ኦቨር ራዲካል 5 በራዲካል 5 ሲባዛ ምን እንደሚሆነው ይሄኛው በዚህኛው ይጣፋል። ሶ 1 ብቻ ትቀራለች ማለት ነው። ስለዚህ ፖዚቲቭ ነው የሚሆንልን። ፕላስ ስንት ይሆንልናል? 1 ይሆንልናል። ፕላስ 1 ይሆናል። ኦኬ እንደገና 1 ኦቨር ራዲካል 5 ሲባዛ ማይነስ ኦኬ እቺኛዋን አባዛን። አሁን እቺኛዋን አባዝተናል። 1 ኦቨር ራዲካል 5 ሲባዛ ማይነስ 3 ኦቨር ራዲካል 5ንም እናባዛለን ማለት ነው። 1 ሲባዛ -3 -3 ይሆንልናል። ራዲካል 5 ሲባዛ ራዲካል 5 ይመጣልናል። ለምን? ራዲካል 5 ሲባዛ ራዲካል 5 ማለት ራዲካል 25 እንደማለት ነው። ወይም ደግሞ ራዲካል 5 ታይምስ ራዲካል 5 ማለት ራዲካል 5 ታይምስ 5 ሶ 5 ታይምስ 5 ደግሞ 25 ነው። ስቲል ራዲካል ውስጥ ነው። ከ25 ሲወጣ ደግሞ ስንት ይሆናል? 5 ይሆናል ማለት ሶ -3 ኦቨር 5 በቃ ጨረሰች። እቺንም ለእቺም ጭራዋን ጨረሰች። ሁሉንም አባዛች። ሶ ይሄኛውን ማተር ኦፍ በቃ መደማመር ማለት ነው። 15 ይሆንልናል። 15 ይሄኛው ስንት ይመጣልናል? -9 ፕላስ 1 -8 ይመጣልናል። ማይነስ ስንት 3 ኦቨር 5 እሺ ይሄኛው ስንት ይሆናል? 2 አለችን እዚህ ጋር። እሺ 15 ሲቀነስ 8 ስንት ነው? 7 ኦኬ 7 ሲቀነስ 3 ኦቨር 5 እናደርገዋለን። ከዛን እዚህ ጋር 1 አለችን ክሪስ ክሮስ በቃ ይሄኛውን ቀንሱ በሚመቻችሁ ማለት ነው። 7 ሲባዛ በ5 ስንት ይሆናል? 35 1 ሲባዛ -3 ኦቨር 1 ሲባዛ በ5 5 ይሆንልናል ማለት 35 ሲቀነስ 3 32 ኦቨር ለ5 so the final answer should be 32 ኦቨር
5 ይሆንልናል ማለት ነው። ሶ መልሳችን ምን ይሆናል ማለት ነው? ቢ ይሆንልናል ማለት ነው። እንግዲህ ማቴማቲክስ እንግዲህ ፈርስት ራውንድ ይሄን ይመስላል። የ2018 ኢንትራንስ ኤግዛም ማቴማቲክስ ፈርስት ራውንድ ጥያቄ ይሄን ይመስላል። ይሄ እንግዲህ ምንድነው ፓርት 2 ነው። ፓርት 1ን ያላያችሁ ልጆች ዚሁ ቻናል ውስጥ አለ፣ ሄዳችሁ ማየት ትችላላችሁ ማለት ነው። በተጨማሪ ጋይስ እንግዲህ የፈጠነ ኢንትራንስ ጥያቄዎችን ኦኬ ለተለቀቁ ፓስት ሊሆኑ ይችላሉ። አሁን ራውንዶችም ስላሉ የፈጠነ ለማግኘት እንግዲህ የኢንትራንስ ጥያቄዎችን በጣም ክሊር በሆነ ፒዲኤፍ ለማግኘት ተፈለጋችሁ እንደዚሁም ደግሞ ፓይለት ኤግዛም ሪሰንት ያሉ ከ2015 ከ2014 እንግዲህ እስከ 2000 እስካሁን ድረስ ያሉ ፓይለት ኤግዛሞችን ኢን ዘ ፎርም ኦፍ ፒዲኤፍ እንደገና ደግሞ ኤግዛም ቤዝድ የሆኑ ሾርት ኖቶችን አክሰስ ማድረግ መጠቀም የምትፈልጉ ልጆች ካላችሁ ያው ቴሌግራም ቻናላችንን ጆይን ማድረግ ትችላላችሁ። ጀስት ሄዳችሁ ቀሰም አካዳሚ በሉና ሰርች አድርጉ ቴሌግራም ላይ። ከዛም በኋላ ያው ፌክ አካውንቶችም ሌሎችም ስለሚኖሩ ለእናንተ የሚሆነው እኛ ከ80,000 በላይ ሰብስክራይበር ያለው ቻናል አለን። ሶ እሱን ቼክ አድርጋችሁ ጆይን በሉ። ዘጋ ሁሉንም አክሰስ ማድረግ ትችላላችሁ። እዚህ ጋር በፒዲኤፍ መልኩ ነው የምታገኙት። ሌላው ደግሞ የሚገርመው ነገር ምንድነው በአፕሊኬሽንም ደረጃም አለን። ቀሰም አካዳሚ በአፕሊኬሽን ደረጃም አለ። ይህ አፕሊኬሽኑ ከዛ ምንድነው የሚለየው ዲቴል ኤክስፕላኔሽን ይይዛል። ለምሳሌ አሁን የኢንትራንስ ጥያቄዎችን ማለት ነው የኢንትራንስ ጥያቄዎችን ዝም ብሎ ሳይሆን ለምሳሌ 2016 ይወጣ 2017 ይወጣ ብቻ ሳይሆን በየዩኒቱ ከ9 እስከ 12 ያሉ ሳብጀክቶች አሉ። ከሳብጀክቶቹ ስር ደግሞ እያንዳንዱ ቻፕተሮች አሉ። ስለዚህ ከ2017 የወጡ ጥያቄዎች በእያንዳንዱ ቻፕተሮቹ ስር with detail explanation ተቀምጠዋል። ይሄ ብቻ አይደለም፣ ፓይለት ኤግዛምም አለ። ፓይለት ኤግዛምን with detail explanation አለ። ፓይለት ኤግዛምን ብቻ ሳይሆን ሞዴል ኤግዛሞች አሉ። የክፍለ ከተማ ሞዴል ኤግዛም፣ የከተሞች ሞዴል ኤግዛም፣ የሪጅኖች ወይም የክልሎች ሞዴል ኤግዛም with detail explanation አደላችሁ። ከናንተ የሚጠብቀው ሄዳችሁ ፕሌይ ስቶር ላይ ቀሰም አካዳሚ ብላችሁ ሰርች ታደርጋላችሁ፣ ይመጣላችኋል። ኢንስቶል አድርጋችሁ አክሰስ ማድረግ ትችላላችሁ ማለት ነው። በጣም ነው የምወዳችሁ። ደግሞ እስካሁን ሰምታችሁ ሰብስክራይብ ያላደረጋችሁት አላችሁ፣ አሁኑ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። የደውል ምልክቷን ለምንድነው የምትጫኑ? ሌሎች ሳብጀክቶችንም ራውንድ 2 3 ይቀጥላል ማለትም ሌሎች ሳብጀክቶችንም እንሰራላችኋለን። ልክ እኛ ፖስት እንዳደረግነው የፈጠነ ይደርሳችኋል ማለት ነው ዩቲዩብ ላይ። እናመሰግናለን። መልካም ጊዜ